ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብዶክ አካዳሚ ከኔ ጋር 10ኛ ክፍል ባዮሎጂን አብረን እያየን እንገኛለን። በዚህኛው ቶፒካችን ደግሞ ስለ ዳይጀስቲቭ ሲስተም የጀመርነውን እየቀጠልን ነው የምንገኘው። ከመጀመራችን በፊት ግን በቴሌግራም ቻናላችን @ግሎብዶክ አካዳሚ ብላችሁ ጆይን ማድረግ እንዳትረሱ። ቪዲዮአችን በሞባይል አፕሊኬሽን ያያችሁ ከሆነ ቴሌግራም ላይ በዩቲዩብ ያያችሁ ከሆነ ደግሞ ከስር ኮሜንት ሴክሽን ላይ ሐሳባችሁን ጻፉልን። እሺ አሁን ደግሞ የቱ ጋር ደርሰናል? ስለ ኦራል ካቪቲ ዲስከስ አድርገን ኔክስት ደግሞ ስለ ኤሶፋገስ ጀምረን እንቀጥላለን ማለት ነው። እሺ ኤሶፋገስ ምን ብለን ነበር ያቆምነው? የዋጥነው ምግብ የሚያልፍበት ፓት ነው ብለን ነበር አይደለ? ስለዚህ the swallowed food travels from the mouth to the stomach by way of the esophagus. ከማውት ወደ ስቶማክ በምን በኩል ነው የሚሄደው? ይሄ ነው ስቶማካችን። ስለዚህ በኤሶፋገስ በኩል ይወርዳል ማለት ነው። አሁን አፋችን ውስጥ ምግቡ እንዴት ነው የሚዋጣው ብለናል? ቦለስ ወይም ደግሞ እንደ ቦል ነገር ፎርም ተደርጎ አይደለም የሚዋጣው። ስለዚህ ይሄ the bolus of food ምን ያደርጋል? It stretches the walls of the esophagus. የኤሶፋገሱን wall stretch ያደርገዋል ማለት ነው። ከዛ stretch ማድረጉ ምን ያደርጋል? Activating muscles that set up waves of rhythmic contractions called peristalsis. ልክ ቦለሱ stretch ሲያደርገው ምን ያደርጋል? እዚህ ውስጥ ያሉትን smooth muscle activate ያደርጋቸዋል። ስለዚህ ምን ይፈጠራል? wave እንደ wave ባለፈው ዲስከስ እንዳደረግነው rhythmic የሆነ ሪትም የጠበቀ ኮንትራክሽኖች ይኖራሉ። ይሄ ኮንትራክሽን ደግሞ ምን ብሎ ይታወቃል? peristalsis እንለዋለን ማለት ነው። ስለዚህ swallow ስናደርግ bolus of food እንዴት ነው እየሄደ ያለው? wave like ኮንትራክሽኖችን አክቲቬት ያደርጋቸውና ከዛ በፔሪስታሊሲስ ምግቡ ከአፋችን ወደ ስቶማካችን ይወርዳል ማለት ነው። peristaltic contractions ምን አይነት ናቸው? they are involuntary. involuntary ማለት አስበነው የማናደርገው ማለት ነው። ባለፈው ምን ብለን ዲስከስ አድርገናል? voluntary muscles እንደ skeletal muscle አስበን እዚህ ድረስ ልጣፈው ስል አስቤ ነው ያደረኩት። involuntary ሲሆን ግን እያዋጥኩኝ ያለ ከዛ በኋላ አይ በቃ ምግቡ እዚህ ጋር ይቆም ይመለስ ማለት አልችልም አይደል? ኢንቮለንተሪ ነው። ከኔ ኮንሺየስ ቁጥጥር ውጪ የሆነ ማለት ነው። ስለዚህ ኢንቮለንተሪ ኮንትራክሽን ሆነኝ peristalsis it moves food along the gastrointestinal tract. gastrointestinal tract ውስጥ ምግቡን ምን ያደርገዋል? ሙቭ ያደርገዋል ማለት ነው። ከዛ peristaltic action will move food or fluid. food ደረቅ ምግብ ወይም ደግሞ fluid የጠጣነው የሚጠጣ ነገርም ቢሆን from the esophagus ወደ stomach move ያደርገዋል ማለት ነው። ይሄ contraction ምንድነው? involuntary አስበን የማናደርገው ማለት ነው። ከዛ ስቶማክ ጋር ደረስን። ልክ ስቶማክ ጋር ወይም ጨጓራችን ጋር ስንደርስ the stomach is the site of food storage and initial protein digestion. ስለዚህ አሁን የበላነው ምግብ ፕሮቲኖች በተለይ initially digestionናቸው የት ነው የሚጀምረው? ስቶማክ ውስጥ የሚጀምረው ማለት ነው። ስለዚህ የተመገብነው ፕሮቲን የተለያዩ ኤንዛይሞች ቀስ በቀስ ነው እየተባበሩት የሚሄዱ። ስለዚህ የመጀመሪያው ማን ነው? ፔፕሲን። ፔፕሲን ስቶማክ ውስጥ የሚገኘው መጀመሪያ ወደ ፖሊፔፕታይዶች ይሰባብራል። ፖሊ ማለት ብዙ ማለት ነው አይደለ? ስለዚህ ብዙ ፔፕታይድ ሞለኪውሎች ይሰባብራል። ሌላ ኤንዛይም ደግሞ እየወረድን ስንመጣ ወደ ዳይፔፕታይድ፣ ዳይ ማለት ሁለት። ስለዚህ ስሞለር ፎርም ወደ ዳይፔፕታይድ፣ ከዛ ደግሞ ሌላ ኤንዛይም ደግሞ ወደ ሲምፕለር ፎርም አሚኖ አሲድ ወደ ሲንግል ዩኒቶቹ ፎርም ደግሞ ይለውጣል ማለት ነው። ግን የፕሮቲን ዳይጀሽን የት ነው የሚጀመረው ከተባላችሁ ምን ውስጥ ነው? ስቶማክ ውስጥ ነው የሚጀመረው። በምን ኤንዛይም? በፔፕሲን ኤንዛይም ማለት ነው። እሺ ስቶማክ ምን አይነት ስትራክቸር ነው? the stomach contains 3 layers of muscle. ስቶማካችን እንደሱ ጡንቻ ሌየሮች አሉትና muscle ሌየሮች ሆኖ 3 ሌየሮች አሉ። ልክ እዚህ ጋር ስትመለከቱት outer muscle layer አለ፣ ከዛ middle ወደዚህ ይሄዳል፣ ከዛ inner muscle layer ወደዚህ ይሄዳል። ምን አይነት አቀማመጥ ነው ያላቸው? they run in different directions. በተለያየ ዳይሬክሽን ይሆንና so that the muscle contractions can churn the food. ምግቡን እንዲፈጩት churn እንዲያደርጉት ማለት ነው። ስለዚህ ግማሽ ወደዚህ ይሄዳል፣ ግማሽ ወደዚህ ይሄድና ስቶማክ ኮንትራክት ያደረገ የተመገብነው ምግብ ይፈጫል ማለት ነው። ስለዚህ ስቶማክ ስንት ሌየር አለው? 3 layers of muscle ወይም ጡንቻ አለው ማለት ነው። ስቶማክ ምን አይነት ሼፕ ነው ያለው? እዚህ ጋር ስትመለከቱት የሆነ ጄ ሌተር ጄ አይመስልም? ስለዚህ the J shaped stomach has numerous ridges. ridge ማለት ልክ እንደዚህ እንደ ክርክር ነገር ወጣ ገባ ያለ ነገር ማለት ነው። ሪጁ ለምን ይጠቅማል? that allow it to expand ማለት እንዲሰፋ ማለት ነው። so that it can store about 1.5 liter of food. አሁን ምግብ ሳንበላ ሆዳችን ውስጥ ግብት ይላል አይደለ? ከዛ ስንበላስ ኤክስፓንድ ያደርጋል አይደለ? እስከ 1.5 ሊትር ድረስ እሱን ለመያዝ እነኚህ ሪጆች ወጣ ገባ ያሉት ውጥር ማለት ይችላሉ ማለት ነው።
እዚህ inside the stomach እንደዚህ አይነት ሪጆች አሉት እና ውስጡ ደግሞ millions of cells line the inner wall of the stomach ውስጡ ሌየሩ ደግሞ በጣም በብዙ በሚሊዮን የሚቆጠሩ ሴሎች ደግሞ ላይን ያደርጉታል ማለት ነው እሺ the movement of food to and from the stomach the movement of food to the stomach ከዛ ደግሞ from the stomach በምንድነው የሚቆጣጠረው is regulated by circular muscles called sphincters food coming to the stomach ወደ stomach የሚመጣው from the stomach የሚሄደው በcircular muscle ነው የሚቆጣጠሩት እዚህ ጋር circular muscle አለ እዚህ ጋርም አለ ማለት ነው እነኚህ circular muscle ምን ብለው ይታወቃሉ sphincter ይባላሉ እነኚህ sphincter ምንድነው ስራቸው sphincters act like drawstrings on a bag እንደዚህ አይነት ቦርሳ አላችሁ ይሄ ምን ማለት ነው ልክ እንደዚህ ሳብ አርጋችሁ ሽምቅቅ አርጋችሁ አይደል የምትዘጉት ልክ እንደ drawstring ማለት ነው እነኚህ drawstring ይባላሉ ስለዚህ sphincterም እዚህ ጋር ስቶማካችን ውስጥ ያለው ልክ እንደዛ ሽምቅቅ አርጎ ልክ እዚህ ጋር አያችሁት ዝግት እንደሚለው እንደዛ ነው የሚዘጋው ማለት ነው ከላይም አለ ከታችም አለ ይሄ sphincter ወይም circular muscle እሺ ስለዚህ አሁን ልክ ከላይ በኩል ምንድነው ያለው ከላይ ኤሶፋገስ ብለን እየመጣ ነው አይደለ ስለዚህ ልክ ኤሶፋገሱ ሲያልቅ lower esophageal sphincter ይኖራል ልክ እዚህ ጋር lower esophageal sphincter አለች ከዛ ስቶማኩ ካለቀ በኋላ ደግሞ ታች ጋር ምን አለ pyloric sphincter የሚባል እዚህ ጋር ደግሞ pyloric sphincter የላኛው ከኤሶፋገስ በታች ስለሆነ lower esophageal sphincter ይባላል ከዛ በኋላ ከሄደ በኋላ ደግሞ ያለው ምን ይባላል pyloric sphincter ይባላል ከዛ ይሄ ምን ያደርጋል it closes the opening to the stomach ወደ stomach ያለውን opening ማን ነው የሚዘጋው to the stomach ያለውን lower esophageal sphincter ይዘጋዋል ማለት ነው while its relaxation allows food to enter ስለዚህ relax ያደርግ food ይገባል close ያደርግ ደግሞ የገባው food ወደ ላይ እንዳይመለስ ይከለክለዋል ማለት ነው እሺ ከዛ contracting of the lower esophageal sphincter contract ማድረጉ ምን ያደርጋል it closes the opening to the stomach ወደ stomach ያለውን opening ይዘጋዋል ሪላክስ ያደርግ ወይም ደግሞ ሲሰፋ ደግሞ it allows food to enter food ደግሞ እንዲገባ ይሆናል ማለት ነው ከዛ the lower esophageal sphincter prevents food and acid from being regurgitated up to into the esophagus ስለዚህ እዚህ ውስጥ ምን አለ የበላነው ፉድ አለ ከዛ ደግሞ ስቶማካችን ውስጥ ምን አለ ብለናል አሲድ አለ ብለናል አይደለ ስለዚህ ይሄ አሲድ ምን እንዳይደረግ regurgitate እንዳይደረግ ወይም ደግሞ ወደ ላይ ልክ የሚያቀረን ማለት ነው regurgitate እንዳይደረግ ማን ነው የሚዘጋለን lower esophageal sphincter እሱን ወደ ኋላ እንዳያቀረን ይዘጋዋል ማለት ነው ልክ እዚህ ጋር አንደኔ ሲያቀራችሁ የሚሰማችሁ እንደዚህ የሚሄደው ሞሽን ነው ማለት ነው እሺ ከዛ በኋላ ምን ያደርጋል አሁን የመጀመሪያውን sphincter አየን ከዛ ሁለተኛው sphincter ደግሞ a second sphincter ወይም the pyloric sphincter አሁን የመጀመሪያው lower esophageal sphincter አየን ከዛ pyloric sphincter አለ አይደለ the pyloric sphincter ደግሞ regulates the movement of food and stomach acids into the small intestine አሁን ይሄኛው food እና stomach acid ደግሞ ወደ small intestine ሊሄድ ሲል ማን ነው የምናገኘው pyloric sphincter ደግሞ እናገኛለን ማለት ነው እሺ ስለዚህ ከላይ lower esophageal sphincter አለ ከታች pyloric sphincter አለ መሃል ላይ stomach አለ ስለዚህ stomach ውስጥ ምንድነው የሚፈጠረው የሚለው እንመልከት አንደኛው the cells secrete the various stomach fluids called gastric fluid ወይም gastric fluid ወይም gastric juice ምን ውስጥ ነው የሚሰራው stomach ውስጥ እዛ ውስጥ ያሉት ሴሎች እነኚህ gastric fluid produce ያደርጋሉ ከዛ ደግሞ ያንን fluid ለዳይጀሽን የሚያስፈልገውን fluid produce ካደረጉ በኋላ contractions of the stomach like stomach muscle እዚህ ጋር እንደምታዩት contract ሲያደርግ ምን ይፈጠራል it mixes the food with the gastric fluid ስለዚህ gastric fluid produce አደረጉ ከዛ muscle ደግሞ contract ሲያደርግ እንዲደባለቅ ያደርጋል ማለት ነው ሶስተኛ ደግሞ it's involved in both physical digestion physical ማለት አሁን እንደተመለከተው churn ያደርጋል physically muscles እንዲፈጭ ያደርጉታል and chemical digestion ደግሞ ቅድም ሜንሽን አድርገናል stomach ውስጥ የሚፈጠር digestion of proteins by the action of the enzyme pepsin ስለዚህ pepsin enzyme ምን ያደርጋል እንትኖቹን chemically ፕሮቲኖችን ደግሞ ዳይጀስት መደረግ ይጀምራሉ ማለት ነው gastric juice produce ተደረገ ከዛ የማስል contraction ሚክስ እንዲደረግ ያደርጋል ስለዚህ physical chemical digestion stomach ውስጥ ይካሄዳል ማለት ነው
እሺ አሁን ስቶማካችን approximately 500 ml of the fluids in the stomach are produced following a large meal ስለዚህ አንድ በደንብ ብዙ ምግብ ከበላን በኋላ እነኚህ ለዳይጀሽን የሚያስፈልጉ ጋስትሪክ ጁሶች ኦልሞስት በቃ ግማሽ ሊትር ውሃ የሚያክል ያህል ዳይጀስቲቭ ጁሶች ፕሮዲዩስ ይደረጋሉ ምን ለማድረግ ምግባችንን ዳይጀስት ለማድረግ ማለት ነው ይሄ ጋስትሪክ ጁስ ምን ኮንቴን ያደርጋል gastric fluid includes and mucus produce ያደርጋል mucus ማለት ልክ እንደ ንፍጥ የሚመስል ነገር ማለት ነው mucus produce ይደረጋል ሁለተኛ ሃይድሮክሎሪክ አሲድ ጨጓራችን ውስጥ አሲዲክ ኢንቫይሮንመንት ይሰጣል HCl ፕሮዲዩስ ይደረጋል ሌላ ደግሞ ፔፕሲኖጅን ፕሮዲዩስ ይደረጋል ፔፕሲኖጅን ማለት ፔፕሲን ኤንዛይም ነው ፕሮቲን ዳይጀስት የሚያደርገው ብለናል አይደለ ግን ፕሮዲዩስ ይደረግ ኢንአክቲቭ ፎርም ሆኖ ነው ፔፕሲኖጅን ሆኖ ፕሮዲዩስ የሚደረገው ስለዚህ ጋስትሪክ ጁስ ምን አለው አንድ ሚውከስ አለው ሚውከስ ጥቅሙ እንመለከታለን ሃይድሮክሎሪክ አሲድ አለው ከዛ ደግሞ ፔፕሲኖጅንም ሌሎችም ሰብስታንሶችም ደግሞ ፕሮዲዩስ ይደረጋሉ ማለት ነው እሺ ሃይድሮክሎሪክ አሲድ ጥቅሙ ምንድነው ስትገምቱት በጣም አሲዲክ መሆኑ ለምን ይጠቅማል ሃይድሮክሎሪክ አሲድ kills many harmful substances that are ingested with food ከፉድ ጋር ኢንጀስት ምናደርገው ወይም ደግሞ ምናስገባው harmful substances ሊኖሩ ይችላሉ ምግቡ እንዳለ ንጹህ ላይሆን ይችላል ግን ሃይድሮክሎሪክ አሲድ ስላለ ምን ያደርጋቸዋል እነኚህ ማይክሮ ኦርጋኒዝሞች ይገልልናል ወይም ኪል ያደርግልናል ማለት ነው የሃይድሮክሎሪክ አሲድ ጥቅሙ አንድ እሱ ነው ሁለተኛ ደግሞ It also converts pepsinogen into its active form pepsin. Pepsinogen enzyme release ይደረግ inactive form ሆኖ ነው ሪሊዝ የሚደረገው ምንድነው pepsin is a protein digesting enzyme. Pepsin ምን አይነት ኤንዛይም ነው ፕሮቲኖችን ዳይጀስት የሚያደርግ ኤንዛይም ምን ይባላል pepsin ተብሎ ይታወቃል inactive form ደግሞ ምንድነው pepsinogen ነው ከዛ pepsin breaks down the long amino acid chains into shorter chains called polypeptides ስለዚህ ረጅም ፕሮቲን ቼኑን ወደ smaller form ወደ polypeptide still poly ብዙ ማለት ነው ግን ከትልቁ ፕሮቲን ሞለኪውል ወደ polypeptide form break down ማድረግ የሚጀምረው ምን ኤንዛይም ነው ፔፕሲን ኤንዛይም ነው ማለት ነው አሁን ለምንድን ነው ሲመረት ፔፕሲኖጅን ሆኖ አክቲቬት ተደርጎ ወደ ፔፕሲን ፎርም የሚለወጠው ይሄንን ማን ነው የሚያደርገው አሲዲክ ኢንቫይሮንመንት ሃይድሮክሎሪክ አሲድ ባለፈው ቪዲዮ ላይ ሎ ፒኤች አለው ብለን ነበር አይደለ ስለዚህ ሎ ፒኤቹ ምን ያደርጋል ያን ኢንአክቲቭ ፔፕሲኖጅን ኤንዛይም ነው ኢንአክቲቭ ሆኖ እንደዚህ ብላችሁ አስቡት ልክ ውሃ ታሽጎ ነው ይመጣ አይደል አልተከፈተም ከዛ ላስቲኩን ፈታችሁት ነው አይደለ ማፍሰስ ምን ጀምሩት ከዛ ልክ እንደዛ ሆኖ እነኚህ ማስክ ተደርጓል ተሸፍራል ኢንአክቲቭ ሆኖ ነው የሚመረቱት ከዛ ከተመረቱ በኋላ አሲዲክ ኢንቫይሮንመንት ሲሆኑ አክቲቬት ይደረጉና ልክ የኮዳውን ጭንቅላቱ እንደከፈታችኋት ማለት ነው ስለዚህ አሁን አክሰስ አላችሁ ልክ እንደዛ አክቲቭ ሳይቷን ኦፕን ያደርጋል ለምን እንደዛ ያስፈልጋል ብላችሁ ከጠየቃችሁ አሁን ለምሳሌ ስጋ ትበላላችሁ አይደለ ስጋ ስትበሉ ጨጓራችሁ ስጋውን ዳይጀስት ያደርጋል ግን ደግሞ ራሱን ደግሞ ዳይጀስት አያደርግም አይደለ ስለዚህ ልክ እንደዛ እንዳይሆን አንዱ ሜካኒዝም ምንድነው ኤንዛይሞቹ ሪሊዝ ሲደረጉ ኢንአክቲቭ ፎርም ሆኖ ሪሊዝ ይደረጋሉ ልክ የሚያስፈልጉበት ቦታ ላይ ብቻ አክቲቬት እንዲደረጉ ማለት ነው ሌላም ፕሮቴክት የሚያደርገን ሌሎች ሜካኒዝሞች እንመለከታለን ግን አንደኛ ኤንዛይሞቹን ኢንአክቲቭ አድርጎ ሪሊዝ አድርጎ ልክ የሚያስፈልጉበት ቦታ ላይ ብቻ ስራቸውን እንዲሰሩና ሰውነታችን ዳይጀስት እንዳያደርጉት ማለት ነው እሺ ከዛ የስቶማክ pH በጣም አሲዲክ ነው ብለናል አይደለ the pH inside the stomach normally ranges between 2 and 3 ግን እስከ 1 ድረስም አፕሮች ሊያደርግ ይችላል ልክ እዚህ ጋር ስትመለከቱ pH ስኬል ባለፈው ዲስከስ እንዳደረግነው 7 ኒውትራል አካባቢ ነው እየጨመረ ወደ 14 ሲጠጋ አልካላይን ወይም ቤዚክ ይሆናል ወደ ላይ ከፍ ያለ 5 4 3 ያለ የቁጥሩ እየቀነሰ በሄደ ቁጥር አሲዲክ ኮንሰንትሬሽኑ ደግሞ ከፍ ያለ ነው የሚሆነው ብለን ዲስከስ አድርገን ነበር አይደለ ስለዚህ እስከ 1 ድረስ ወይም ነው በጣም አሲዲክም ሊሆን ይችላል acids with a pH of 2 can dissolve fibers in a rug ስለዚህ pH 2 ያለው አሲድ በጣም ጠንካራ ከሞኔተንሳ ራግ ወይም ደግሞ ምንጣፍ ዲዞልቭ ማድረግ የሚችል ነው ማለት ነው ስለዚህ ጨጓራችን ውስጥም ያለው አሲድ ያን ያህል ፓወርፉል ነው ይሄን ምንጣፍ ብትን ሊያደርግ የሚችል ማለት ነው ከዛ it's the high acidity of hydrochloric acid that makes it effective high acidic መሆኑ ለምን ይጠቅማል አንድ ቅድም እንዳልነው it kills pathogens ማለት disease cause የሚያደርጉ ኦርጋኒዝሞች ናቸው ስለዚህ አንድ እነሱን ይገላል ሁለት ደግሞ it allows pepsin to do its work ፔፕሲንም ደግሞ ቅድም አክቲቬት የሚያደርገው ምን አይነት ኢንቫይሮንመንት ነው ብለናል አሲዲክ ኢንቫይሮንመንት ፔፕሲንን
እቺ እንደ ኮዳ ሽፋን ሸፍናት የነበረ እሱን ስለሚከፍትልን አሁን አክቲቭ ፔፕሲን ሆኗል ከዛ ፔፕሲን ምን ያደርጋል ፕሮቲኖችን ፓርሻሊ ወደ ፖሊፔፕታይዶች ብሬክ ዳውን ማድረግ ይጀምራል ማለት ነው እሺ አሁን እንደዚህ አክቲቪቲ ጥያቄ አለ how does the stomach safely store these strong chemicals like hydrochloric acid በጣም strong chemical ነው ፔፕሲንም በጣም strong chemical ነው አይደለ ራግ ዳይጀስት ያደርጋል ምንጣፍ ብትንትን ያደርጋል ካልን ስጋ ብትንትን ያደርጋል ካልን both of which dissolve the proteins that make up cells ስለዚህ እንዴት ነው ዲዞልቭ ሳያደርግ የሚቆየው ብለን ስንጠይቅ አንደኛ a layer of alkaline mucus alkaline ማለት basic ይሄኛው አሲድ ነው ስለዚህ basic የሆነ mucus protects the stomach lining from being digested ስለዚህ ቅድም አንድ gastric juice ምን አለ ብለናል mucus form ይደረጋል ብለናል አይደለ ስለዚህ እንደ layer ሆኖ ጨጓራችን ራሱ ዳይጀስት እንዳይደረግ ፕሮቴክት ያደርጋል ማለት ነው ይሄ mucus ሲቀንስ ነው ጨጓራችንን በጣም የሚያቃጥለን ስለዚህ ይሄኛው አሲዱ ያቃጥለን ማለት ነው ስለዚህ ልክ እንደ ፕሮቴክሽን አንድ ምን ይኖራል እንደ mucus layer produce ያደርጋል ማለት ነው እሺ ከዛ pepsinogen passes across the cell membrane and is activated by hydrochloric acid to become pepsin ስለዚህ አሁን pepsinogen inactive ሆኖ መጣ ከዛ በኋላ hydrochloric acid ምን አደረገው አክቲቬት አደረገው አይደል ልክ ኮዳዋ ስትከፈት ብለን እንደተመለከትነው ወደ አክቲቭ ፎርም ወደ ፔፕሲንነት ተለወጠ the pepsin breaks down the proteins in the food ስለዚህ የበላነው ምግብ ውስጥ ያለው አሁን የበላነው ስጋ ውስጥ ያለው ፕሮቲን ብሬክ ዳውን ያደርጋል ግን but not the proteins of the stomach cell የስቶማክ ሴላችንን ግን የጨጓራችንን ፕሮቲን ግን ብሬክ ዳውን አያደርግም ለምን because these proteins are protected by the mucus layer እንደ mucus layer ከላይ ሽፍን ያደረገ ስለሆነ ላይ ጨጓራው እንደዚህ ከሆነ ጨጓራችን ይሄ ከሆነ mucus layer ስላለ ውስጡ ያለው ምግብ የበላነው ምግብ ይፈጫል እንጂ ጨጓራው actually ግን አይፈጭም ማለት ነው mucus layer ይሸፍናል ከዛ ደግሞ ልክ ሊሰራ ሲያስፈልግ ነው ፔፕሲኖጅን ወደ ፔፕሲን ፎርም አክቲቬት የሚደረገው ማለት ነው ከዛ አሁን ይሄኛው ጨጓራችን ራሱን በምን ፕሮቴክት ማድረግ ይቻላል ለራሱ mucus layer ፕሮዲዩስ ስላደረገ ምንም አይጎዳ ማለት ነው ከዛ ግን the esophagus does not have a protective mucus layer esophagus ግን ከዚህ መልስ ግን ከጨጓራው በላይ ግን ምን የለው protective layer ያ mucus የለው ስለዚህ so if the lower esophageal sphincter ቅድም ያልናት ከesophagus lower esophageal sphincter ያቺ የምትዘጋው ማስል ማለት ነው if the lower esophageal sphincter is weak ከሆነና መልሶ ግጥም ብሎ ማይዘጋ ከሆነ stomach acid may enter the esophagus stomach acid አያችሁት ወደ esophagus ሊሄድ ይችላል ማለት ነው ከዛ and damage its lining this causes pain known as heartburn ስለዚህ ልክ አሁን አንዴ በጣም ሲያቀራችሁ ወይም ጨጓራችሁ ሲያማችሁ ልክ እዚህ መሃል ላይ አይደለም የሚሰማችሁ ይሄ ማለት ነው esophageal sphincter lower esophageal sphincter weak ከሆነች acid reflux ይኖራል ስለዚህ ወደ ላይ እየመጣ የሚያቃጥለን የሚሰማን እሱ ነው ማለት ነው ልክ እንደ በቃ መሃል ላይ ልቤን አመመኝ ይባላል ለዛ ነው ዲዚዝ ስሙ ራሱ heartburn ተብሎ የሚታወቀው ግን actually ልብ ህመም ከሆነ ሞር ወደ ግራ ሳይድ ነው የሚሆነውና lower esophageal sphincter weak ከሆነ acid በጣም reflux ካለ ምን ይሆናል እዚህ መሃል ላይ esophagus protective layer የለው ጨጓራችን protective layer ስላለው mucus ስላለ hydrochloric acid affect ያደርገው ግን esophagusaችን mucus layer ስለሌለው acid reflux ወደ ላይ የሚወጣ ከሆነ ግን መሃል ላይ እንደ heartburn አይነት የማቃጠል ስሜት ይሰማናል ማለት ነው እሺ ከዛ አሁን partially digest መደረግ ተጀምሯል አይደለ ይሄ mixture ምን ተብሎ ይታወቃል the partially digested food and gastric juice እዚህ ውስጥ ምን አለ አንድ የበላነው food አለ ከዛ ደግሞ gastric juice produce የተደረገው አለ አይደለ ስለዚህ mixture are called chyme ይሄ ምን ይባላል chyme ተብሎ ይታወቃል food እና gastric juice አንድ ላይ mix የተደረገበት ከዛ gastric emptying አሁን አንድ ከበላን በኋላ ጨጓራችን ውስጥ ምግብ ይቀመጥና ከዛ ወደ next ወደ small intestine በምን ያህል ጊዜ ነው የሚሄደው ስንል it occurs within 2 to 6 hours after a meal ከበላን ከሚል ከ2 to 6 hours 2 እስከ 6 ሰዓት በኋላ gastric emptying ወደሚቀጥለው empty ያደርጋል ወይ ደግሞ ወደዛኛው የሚያዘዋውርበት ማለት ነው ግን empty ሲያደርግ እንዴት ነው የሚሆነው only a small amount of chyme is released into the small intestine at a time ስለዚህ አንዴ ሁሉም ጨጓራችን ያለው እንዳለ ባንዴ ወደ small intestine ግልብጥ ብሎ አይደለም የሚሄደው ትናንሽ amount ብቻ small amount ነው ወደ small intestine release የሚደረገው ማለት ነው
አሁን ፉድ ከስቶማክ ወደ ስሞል ኢንተስታይን ሪሊስ የሚደረግበት ፕሮሰስ በምን ሬጉሌት ይደረጋል ብለን ስንመለከት the movement of chyme ቅድም ያለው mixture from the stomach to the small intestine is regulated by ይሄን ሬጉሌት የሚያደርጉ ምን አሉ የተለያዩ ሆርሞኖች አሉ የሚመረቱ ለምሳሌ እንደ ቫሶ ኢንተስቲናል ፔፕታይድ የተለያዩ ኮሌሲስቶካይኒን የሚባሉ በጣም ብዙ ሆርሞኖች አሉ እነሱ የፉድ ሙቭመንትን ከስቶማክ ወደ ስሞል ኢንተስታይን አንድ ሆርሞኖች ሬጉሌት ያደርጋሉ ሁለተኛ ስቶማክ ዲስቴንሽን ስቶማካችን ዲስቴንድድ ሆኖ በጣም ውጥር ማለት ሲጀምር then መወጠሩ ራሱ ወደ ኔክስት ፓርት ሙቭ እንዲያደርግ ይገፋዋል ማለት ነው ሶስተኛ ደግሞ muscular reflexes that influence the pyloric sphincter እዚህ ጋር ይሄኛ lower esophageal sphincter ነው ብለናል ከዛ ከሄደ በኋላ እዚህ ጋር ምንድን ነበረች ያለው pyloric sphincter ነች አይደለ ይሄንን pyloric sphincter ከብሬናችን ይመጣ ከነርቨስ ሲስተማችን የሚመጣ ነርቭ ኢምፐልስ ደግሞ ይሄንንም ይቆጣጣራል ማለት ነው ስለዚህ እነኚህ እንዳለ ማስል ሪፍሌክሶች የስቶማክ ዲስቴንሽን መወጠሩ የተለያዩ ሆርሞኖች ምግብ ፓስ ማድረጉን ሬጉሌት የሚያደርጉ ናቸው ማለት ነው እሺ አሁን እንደዚህ ብላችሁ ልጠይቁ ትችላላችሁ ትንሽ ነው ካይም ሪሊስ የሚደረገው ብለናል አይደል ልክ እዚህ ጋር እንደምትመለከቱት በጣም ትንሽ ነው ሪሊስ የተደረገ ያለው ለምንድን ነው እንደዛ የሚደረገው ስንል what's the reason for the release of small amount of chyme into the small intestine at a time ትንሽ small amount of chyme ብቻ ነው ሪሊስ የሚደረገው አይደል ለምንድን ነው እንደዛ የሆነው ስንል and it allows digestive enzymes to thoroughly mix with the chyme ስለዚህ የተመገበው digestive enzyme አለ አይደለ እሱ ከካይም ጋር በደንብ እንዲደባለቅ ጊዜ ይሰጣዋል ትንሽ ብቻ ስለሆነ ሪሊስ የሚደረገው ከዛ ደግሞ it gives it adequate time for absorption ጨጓራችን ውስጥ ያለው እንዳለ ግልብጥ ብሎ ቢሄድ absorb ለመደረግ ጊዜ አይኖርም ስለዚህ ትንሽ ሲሆን ትንሽ ይሄዳል እሱ absorb ይደረጋል ትንሽ ይሄዳል እሱ absorb ይደረጋል ማለት ነው Kaza, it helps maintain optimal pH in the small intestine, which is crucial for the enzymes to function correctly. አሁን ቅድም ብለን ነበር stomach ውስጥ pepsin high low pH በጣም acidic environment ይመቻዋል ብለናል አይደለ small intestine ውስጥ ግን እንደዛ አይደለም small intestine ደግሞ lower pH more ወደ neutral ነገር ነው የሚመቻቸው ስለዚህ በአንድ acidic የነበረው እንዳለ ግልብጥ ሳይል በፊት ትንሽ እየሄደ ኒውትራላይዝ የተደረገ ትንሽ ይሄደ pH የተስተካከለ እንዲሄድ ያደርጋል ማለት ነው ምክንያቱም ታች ያሉት ኢንተስታይን ውስጥ ያሉት ኤንዛይሞች ደግሞ ሃይ pH low pH acidic environment አይፈልጉም more neutral pH ነው በደንብ እንዲሰሩ የሚያስፈልጋቸው ስለዚህ ትንሽ ሪሊስ መደረጉ አንድ ለሱም ይጠቅማል ማለት ነው ከዛ it paces the digestive process pace ማለት የሚሄድበትን ፍጥነት ጊዜ እየሰጠው እንዲሄድ ማለት ነው ይሄ እንዴት ነው እሱ for instance fats take longer to digest than carbohydrates አሁን ለምሳሌ fat ወይም ቅባት ያላቸው ነገሮች እነሱን ዳይጀስት ማድረግ ሞር ጊዜ ይፈጃል ካርቦሃይድሬትን ዳይጀስት ከማድረግ ስለዚህ ትንሽ ሪሊስ ሲደረግ ዳይጀስት ተደርጎ በደንብ እስኪያልቅ ድረስ ጊዜ ይሰጣል ማለት ነው እሺ this controlled release is regulated by the pyloric sphincter ስለዚህ ይሄኛ ትንሽ ነው ሪሊስ የሚደረገው ካይም አለ አይደለ ይሄንን ማንነው የሚቆጣጣረው ይሄ pyloric sphincteraችን ልክ ከጨጓራችን በታች ያለው sphincter ይሄንን ይቆጣጣራል ማለት ነው ምንድነው እሱ it's a muscular valve በማስል የተሰራ muscular የሆነ valve ሆኖ እንደሚዘጋ ማለት that opens and closes to allow chyme to pass from the stomach to the duodenum ከስቶማክ ወደ duodenum እንዲያልፍ muscular valve ሆኖ circular ሆኖ እሱ ክፍት ዝግት ማለቱ የሚያልፈው ምግብ ሬጉሌት ያደርጋል ማለት ወደ duodenum ሲገባ duodenum ማለት የስሞል ኢንተስታይን የመጀመሪያው ፓርት ነች ማለት ነው እሺ አሁን the low pH of the stomach ውስጥ አሁን low pH ወይም acidic ነው ብለናል አይደለ ይሄ ምን ያደርጋል it will denature the enzymes in amylase lipase enzyme that were secreted in the mouth ስለዚህ አፋችን ውስጥ salivary amylase አለ ከዛ የተወሰነ ደግሞ lipase ወይ ደግሞ ሊፒዶችን ዳይጀስት የሚያደርግ ኤንዛይምም አለ አሁን እነኚህ ካፋችን መጣ አይደለ አፋችን አሲዲክ አይደለም ጨጓራችን ግን አሲዲክ ነው ስለዚህ ይሄ low pH በጣም አሲዲክ መሆኑ ምን ያደርጋቸዋል ኤንዛይሞቹን ዲኔቸር ያደርጋቸው ኔቸራቸው እንዲለወጥ ያደርጋል ዲኔቸር ማድረግ ምን ማለት ነው ልክ አሁን ይሄኛው ኤንዛይም ነው አክቲቭ ሳይቷ ስራ የሚሰራበት ኤሪያ ነች እንበል ግን በጣም አሲዲክ ኢንቫይሮንመንት ሲሆን በቃ ኔቸሩ ይበላሻል ብልሽት ይላል እንደዛ ሲሆን ማለት ነው ዲኔቸር ሆነ አክቲቭ ሳይት የለውም ኤንዛይሙ ጥቅም የለውም ማለት ነው
አሁን ይሄኛውን ከምን አንፃር ተመለከታላችሁ አሁን ይሄ ኤንዛይም ከሆነ ሰብስትሬቱ ለዚች ኤግዛክት ማች አድርጎ እነኚህን መስበር ከሆነ ስራው ኦፕቲመም የሚፈልገው ቴምፕሬቸር ከሆነ ለምሳሌ ፔፕሲን ስቶማክ ውስጥ ኦፕቲመም ቴምፕሬቸር ነው ብለናል አይደለ ስለሚመቸው እዛው ሲሆን አሲዲክ ኢንቫይሮንመንት ለፔፕሲን ኤንዛይም ይመቻል ችግር የለም እንደፈለገው ይቀጥላል ሪአክሽኑ ይቀጥላል ግን አሲዲክ ኢንቫይሮንመንት ግን ከአፍ ለሚመጣ ለሳሊቨሪ አማይሌዝ ግን አይመቸውም ስለዚህ ምን ያደርጋል ዲኔቸር ያደርጋል እዚች ጋር የነበረችውን ሼፕ ተለወጠ ዲኔቸር ሆነ ዲኔቸርድ ሆነ ተበላሸ ስለዚህ ለሱ ሰብስትሬቱ ሲመጣ አይገጥምም ማለት ነው ይሄ እንደዛ ከሆነ ምን ይሆናል ዳይጀስት ማድረግ አይችልም ማለት ነው ስለዚህ ዲኔቸር ያደርጋል አሁን ካፋችን የመጣው ሳሊቨሪ አማይሌዝ ስለዚህ ጨጓራ ጋር ወይም ስቶማክ ጋር ሲደርስ ምን ሆናል ዲኔቸርድ ሆናል መስራት አይችልም ማለት ነው ስለዚህ therefore over time the chemical digestion of starch and fat will decrease in the stomach ስለዚህ stomach ውስጥ starch እና fat digestion አይኖርም protein digestion ብቻ ነው stomach ውስጥ የሚኖረው ማለት ነው will decrease in the stomach and their further digestion will take place in the small intestine ስለዚህ fat እና ካርቦሃይድሬት የት ነው ዳይጀስት የሚደረጉት ስቶማክን አልፎ ከዛ ደግሞ ስሞል ኢንተስታይን ጋር ሲመጡ እነሱን ዳይጀስት የሚያደርጉ ሌሎች ኤንዛይሞች ስለሚሰሩ ያኔ የነሱ ዳይጀሽን ይቀጥላል ማለት ነው እንጂ ስቶማኩ ሲደርሱ አሲዱ ኦሬዲ ዲኔቸር አድርጓቸዋል እና አማይድ ካፍ የመጡትን አማይሌዝ እና ላይፔዝን ማለት ነው እሺ ስለዚህ አሁን ማጋ ደረሰን ስሞል ኢንተስታይን ጋር ደረሰን አይደለ the small intestine ምን ያህል ቁመት አለው it's up to 7 meters in length ቁመቱን አያችሁት ምን ያህል ረጅም እንደሆነ እስከ 7 ሜትር ድረስ ይደርሳል but only 2.5 centimeter in diameter diameter ግን ቀጭን ነች ስለዚህ small intestine ያልንበት ምክንያት actually በጣም ረጅሙ small intestine ነው ግን diameter ቀጭን ስለሆነ small intestine አለው large intestine ግን diameter ወፍራም ስለሆነ large intestine large የተባለው ረጅም ስለሆነ ሳይሆን diameter ሰፊ ስለሆነ ነው ማለት ነው እሺ ከዛ most chemical digestion takes place in the small intestine ስለዚህ physical digestion ማለት አፍ ውስጥ stomach ውስጥ ሆነ chemical digestion ትንሽ ማውዝ ውስጥ ተጀምሯል ስታርች ስቶማክ ውስጥም የፕሮቲን ተጀምሯል ግን አብዛኛው chemical digestion የት ነው take place የሚያደርገው it takes place in the small intestine ማለት ነው ስለዚህ የስሞል ኢንተስታይን ፓርቶች ማን ናቸው መጀመሪያ ዲዮድነም ልክ ከስቶማክ እንደወጣት እዚች ጋር ያለችው ምን ትባላለች ዲዮድነም ትባላለች ዲዮድነም is the first 25 to 30 centimeter of the small intestine ስለዚህ የመጀመሪያው 25 to 30 centimeter ማን ነው ዲዮድነም ጀመርን ከዛ በኋላ where the majority of digestion takes place አብዛኛው digestion እዚህ ጋር ይፈጠርና ከዛ next ደግሞ the second part ምን ይባላል jejunum ይባላል ከjejunum በኋላ ደግሞ ምንድነው ያለው ኢሊየም አለ ስለዚህ small intestine ምንድናቸው ዲዮድነም jejunum ኢሊየም DJI ብላችሁ ያስቻል DJI ዲዮድነም jejunum ኢሊየም small intestine ፓርቶች ናቸው ማለት ነው እሺ ከዛ the small intestine ምን secrete ያደርጋል it secretes digestive enzyme ብዙ digestion እዚህ ይካሄዳል ብለን ይለ ስለዚህ digestive enzymeዎችን secrete ያደርግና it moves its contents along by peristalsis እዚህም ጋር ይቀጥላል ስለዚህ smooth muscle contraction ይሄ peristalsis ፉዱ ሙቭ እንዲያደርግ ያደርጋል ማለት ነው አሁን ስቶማክ ውስጥ የተወሰነ አብዞርፕሽን ሊካሄድ ይችላል ግን አብዛኛው አብዞርፕሽን የት ውስጥ የሚካሄደው most absorption takes place within the small intestine ስቶማክ ውስጥ ለምሳሌ ዋተር አልኮሆል ምናምን አብዞርብ ሊደረግ ይችላል ለዛ ነው በባዶ ሆድ አልኮል ሲጠጣ ባንዴ የሚያሰክረው ቶሎ እዚች ስቶማክ ጋር ባንዴ አብዞርብ ስለሚደረግ ማለት ነው የተለያዩ ቫይታሚኖች ሜዲሲኖችም የተወሰነ መጠን ስቶማክ ውስጥ አብዞርብ ሊደረጉ ይችላሉ ግን አብዛኛው አብዞርፕሽን የሚካሄደው ስሞል ኢንተስታይን ውስጥ ነው የሚካሄደው ማለት ነው እሺ small intestine ከዚህ በፊትም ቪዲዮ ላይ ዲስካስ እንዳደረግነው long finger like projections እንደ finger like የሚመስሉ ረጃጅም projections called villi የሚባሉ ሲንጉላር ፎርሙ vilus ነው የሚባለው ፕሉራል ሲሆን villi የሚባሉ እንደዚህ ምን ያደርጋሉ they greatly increase the surface area of the small intestine ስለዚህ ይሄንን እንደ small intestine ትቦ ነገር አይደለም ውስጡ እንደዚህ ስትመለከቱ ምን አለው በጣም ብዙ finger like projection የሆኑ villi finger የሚመስሉ ጣት የሚመስሉ projectionዎች አሉት ማለት ነው ከዛ በኋላ እነኚህ ቪላዎች ምንድነው ጥቅማቸው ብለናል ለፉድ አብዞርፕሽን ሰርፌስ ኤሪያ ይጨምራሉ ልክ አብዞርብ ሲደረግ ዝም ብሎ ቀጭን ትቦ እስከሚሆን finger like projectionዎቹ በተለያየ ዳይሬክሽን በሁሉም ሳይድ አብዞርብ እንዲደረጉ ምን ያደርጋሉ ሰርፌስ ኤሪያውን ይጨምራሉ ማለት ነው
One estimate suggests that villi account for 10-fold increase in surface area for absorption. ስለዚህ እንደዚህ ትቦ ብቻ ከሚሆን ይልቅ ቪላይ መኖራቸው በዚች በትቦዋ ብቻ አብዞርብ ከሚደረገው 10 እጥፍ ሞር አብዞርፕሽን እንዲኖር ያደርጋል ማለት ነው። ምክንያቱም አንደኛ ቪላይ ብቻ አይደለም ከቪላይም በኋላ ምን አላቸው the cells that make up the lining of each villus each villus ደግሞ ምን አለው ማይክሮቪላይ አለው ማይክሮቪላይ ልክ አሁን አንዷን ቪላይ ደግሞ ስትመለከቱት አንዷ ሴል ደግሞ ምን አላት እንደገና ትንጥዬ ማይክሮቪላዮች አሉት ይሄ ማይክሮቪላይ ለሚጠቅ ምንድናቸው they are fine በጣም ፋይን የሆኑት ቀጫጭን የሆኑ thread like extensions እንደ thread ወይም ደግሞ እንደ ክር የሆኑ ኤክስቴንሽኖች ሆነው of the membrane that further increase the surface area for absorption ስለዚህ አንድ ስሞል ኢንተስታይን ነበረ ውስጡ ቪላ ያለው አለ ከዛ ቪላዩ ደግሞ ቪላዩ የሚሰሩት እያንዳንዱ ሴል ደግሞ ምን አለው ትናንሽ ማይክሮቪላ ያለው ስለዚህ ይሄ absorption እስከ 10 እጥፍ ድረስ 10-fold increase እንዲኖረው ያደርጋል ማለት ነው እሺ ከዛ absorb ሲደረግ በምን መንገድ ይሆናል some nutrients are absorbed by diffusion but some nutrients are actively transported from the digestive tract ስለዚህ አሁን ይሄኛው ቪላይ አለ ብለናል አይደለ ከዛ ኒውትሪየንቶች አብዞርብ ሲደረጉ በዚህ ቪላይ የተለያየ አብዞርፕሽን ፎርም አለ ሪቫይዝ ለማድረግ ያህል ኦስሞሲስ ምንድነው ኦስሞሲስ ማለት ዋተር from ብዙ ውሃ ካለበት ወደ ትንሽ ውሃ ወዳለበት ሙቭ የሚያደርገው የዋተር ሙቭመንት ምን ይባላል osmosis ይባላል ከዛ simple diffusion ደግሞ ምንድነው any molecule from high concentration to low concentration ነው የሚሄድ አይደለ ስለዚህ simply diffuse የሚያደርግበት simple diffusion ይባላል ከዛ ደግሞ facilitated diffusion ልክ እንደ simple diffusion ሆኖ ከሃይ ኮንሰንትሬሽን ወደ ሎ ኮንሰንትሬሽን ሶሉቶች ይሄዱ ሆኖ ግን ምን ያስፈልጋል ከዚህ በፊት ሌላ ቪዲዮ ላይ እንደዚህ ዲስከስ አድርገን ነበር የሆነ መተላለፊያ ነገር ካለ ሲምፕል ዲፊውዥን ዝም ብሎ በበሩ መግባት ነው ፋሲሊቴትድ ዲፊውዥን ሲሆን አሁንም በበሩ መግባት ሆኖ ብዙ ሰው ካለበት ወደ ትንሽ ሰው ወዳለበት መግባት ሆኖ ፋሲሊቴትድ ሲሆን ግን ያንን ፋሲሊቴት የሚያደርጉ ወይም የሚያግዙ ፕሮቲኖች ያስፈልጉ ስለዚህ ሰዎቹ ዝም ብለው ከሚያልፉ ይልቅ አንድ ሰው እቅፍ ያደረገ ብድግ ያደረገ ሲያስገባቸው ማለት ነው ፋሲሊቴት የሚያደርግ ሲኖር እንደዛ ይባላል ከዛ አክቲቭ ትራንስፖርት ደግሞ ሲሆን አክቲቭ ትራንስፖርት against the gradient ይሆንና ትንሽ ሰው ኖሮ ቤቱ ሙልት ብሎ ግን ስቲል በግድ ለማስገባት ከፍላችሁ እንደመግባት ብላችሁ አስቡትና ስለዚህ ምን ያስፈልጋል ATP እየከፈሉ ሲገቡ ማለት ነው ስለዚህ ይሄኛው አክቲቭ ትራንስፖርት ይባላል ስለዚህ በተለያዩ በአክቲቭ ትራንስፖርትን በሲምፕል ዲፊውዥን የበላነው ምግብ አብዞርብ ይደረጋል ማለት ነው እዚህ ማይክሮቪላዮቹ ጋር እሺ ከዛ በኋላ each villi ደግሞ ምን አይነት አለው ብለናል it's supplied with a capillary network capillary ማለት ምን ማለት ነው ልክ ከልባችን የሚወጣው ከልባችን ወደ ሰውነታችን ምን አይነት ነው አርተሪ ነው ቀዮቹ አርተሪ ከልባችን ይወጣል አይደለ ከዛ ሄዶ የተለያየ part of our body ደርሰው ሲመለሱ vein ሆኖ ይመለሳሉ አይደለ vein ደግሞ ወደ ልባችን የሚመለስ ነው ይሄ ብሉ ከዛ አርተሪና vein የሚገናኙበት ቦታ ሴል ጫፎቻችን ጋር ሴሉ አጠገብ ያለው ደግሞ ምን ይባላል capillary ይባላል ይሄ አርተሪ ይመጣል capillary ፎርም ያደርግና vein ሆኖ ደግሞ መልሶ ወደ ልብ ይሄዳል ማለት ነው ይሄ capillary network each villi እያንዳንዱ villi ምን አለው እንደዚህ አይነት capillary network አለው ከዛ capillary network ደግሞ ሌላ ምን አለው it's intertwined ማለት መተሳሰር ማለት ነው with lymph vessels እነዚህ ደግሞ መሃል ላይ የምትመለከቱት ምንድናቸው lymph vessel ናቸው lymphatic fluid የሚወስዱ ማለት ነው ምን ይባላሉ called lacteals እዚህ villi ውስጥ ያሉት lymph vessels ምን ይባላሉ lacteals ተብሎ ይታወቃሉ that transport materials ስለዚህ እያንዳንዱ villus food ወይ absorb ተደርጎ ወደ blood streamaችን ወደ ደማችን ቢገባበት ቦታ ስለሆነ ምን አለው capillary network እና lacteal አለው ማለት ነው ስለዚህ እዚህኛው capillary network ውስጥ ማን ይገባል monosaccharides and amino acids are absorbed into the capillary networks monosaccharides starch breakdown ተደርጎ አሚኖ አሲድ ፕሮቲን breakdown ተደርጎ እነኚህ capillary network ውስጥ ይገባል ከዛ ደግሞ ፋት የተመገብነው ፋት ደግሞ it's absorbed into the lacteal ስለዚህ ፋት ወደዚህ lacteal ውስጥ ይገባል አሚኖ አሲድ እና ሞኖሳካራይዶች ደግሞ ወደ capillary network ከገቡ በኋላ ምግቡ absorb ተደረገ ማለት ነው
በዚህኛው ቪዲዮ ላይ እስከ ስሞል ኢንተስታይን ድረስ እንመለከታለን። የሚቀጥለው ቪዲዮ ላይ ደግሞ ሌሎችን አክሰሰሪ ኦርጋኖችና ላርጅ ኢንተስታይን እንመለከታለን። ስለ ዳይጀስቲቭ ሲስተም እያየን ነበር የሚገኘው። ከዚህ በፊት ቪዲዮዎቹን እያያችሁ ነበር። ዛሬ ደግሞ የመጨረሻውን ፓርት እንመለከታለን ማለት ነው። ስለ አክሰሰሪ ኦርጋንስ ከዛ ላርጅ ኢንተስታይን አይተን እንጨርሳለን። እሺ ስለዚህ እስካሁን ድረስ ስንመለከት እንዴት ነበር ስናይ ነበር? ከማውስ ጀመረን ኤሶፋገስ አለን ስቶማክ ብለን እየወረድን ነበር አይደለ? እነኚህ እንዳለ ፉድ የሚያልፍበት ፓት ነው። ነገር ግን ከዛ በኋላ ከጎንና ጎን የሆኑ የተለያዩ ሴክሬሽኖች የሚሰጡ ለዳይጀስቲቭ ፕሮሰስ የሚረዱ ምኖች አሉ? አክሰሰሪ ኦርጋንስ አሉ። አክሰሰሪ ኦርጋንስ ምንድናቸው? they add secretions and enzymes that break down food into nutrients። ስለዚህ food into nutrients እንዲሰባበር ምን ያስፈልጋል? የተለያዩ ሴክሬሽኖች አሉ፣ ኤንዛይሞች አሉ። እነኚህን ደግሞ የሚያመነጩት እነማን ናቸው? አክሰሰሪ ኦርጋንስ ከጎን ሆነው በዳይጀስቲቭ ትራክት ምግቡ እያለፈ ሲሄድ ከጎን የሚያስፈልገውን ኤንዛይም እና ሴክሬሽኖች የሚሰጡ ማለት ነው። እዚህ ማን እናውቃለን? አክሰሰሪ ኦርጋንስ ኢንክሉድ መጀመሪያ ማውት ጋር እንጀምር። ማውት ጋር ምን አለ? ሳሊቨሪ ግላንድ። እዚህ ጋር እንደምታዩት ይሄኛው እነኚህ ምንድናቸው? እዚህ ጋር ቁጭ ያሉት ሳሊቨሪ ግላንዶች ናቸው። ምንድነው ፕሮዲዩስ የሚያደርጉት? ሰላይቫ ወይም ምራቅ ፕሮዲዩስ የሚያደርጉ ማለት ነው። አንድ እሱ ምግቡ በደንብ እንዲብላላ ያደርጋል። ከዛ በኋላ ምን ይጠቅማል? ውስጡ ደግሞ ኤንዛይሞች አሉት አይደለ? ስለዚህ ሳሊቨሪ ግላንድ አለን። ከዛ በኋላ ምን አለን? ፓንክሪያስ። ፓንክሪያስ ደግሞ የቱ ጋር ነው የምትገኘው? ይሄ ስቶማካችን ነው አይደለ? ጨጓራችን። ከጨጓራችን ጀርባ እቺኛዋ ፓንክሪያስ ትባላለች፣ ጣፊያ የምንለው ማለት ነው። ሌላ ደግሞ ምን አለ? ሊቨር። ሊቨር ምንድነው? ይሄ ትልቁ የምትመለከቱት ጉበታችን ማለት ነው። እሱም የሚያመነጫቸው አለ፣ ሊቨር አለ። ከዛ በኋላ ከሱሱ ደግሞ ምን አለ? ጋል ብላደር። ጋል ብላደር እዚህ ጋር የምታዩት ማለት ነው የሐሞት ከረጢት የምንለው አረንጓዴ ሆና ሊቨር ስር ቁጭ ያለችዋ ኦርጋን ነች። ስለዚህ እነኚህ ምንድናቸው? አክሰሰሪ ኦርጋንስ ናቸው ማለት ነው። እሺ ስለዚህ አሁን እነኚህ ኦርጋኖች ሁሌ ነው ሆርሞናቸው የሚለቁት? መቼ ነው የሚለቁት? ኤንዛይማቸው የሚለቁት ብለን ስንጠይቅ መቼ ነው? ኢትስ ሬጉሌትድ ኢን ሪስፖንስ ቱ ፉድ ኮንሰምፕሽን። ፉድ ኮንሱም ስናደርግ ወይም ስንመገብ ከዛ በኋላ ያኔ ዳይጀስት መደረግ ያስፈልጋል አይደለ? ስለዚህ እነኚህ ኦርጋኖች ሲክሬሽናቸውን እንዲለቁ ምን ያስፈልጋል? These are it's regulated by hormones። የተለያዩ ሆርሞኖች አሉ። ለምሳሌ እዚህ ጋር ጋስትሪን፣ ኮሌሲስቶካይኒን፣ ሴክሬቲን የሚባሉ የተለያዩ ሆርሞኖች አሁን ፉድ ኮንሱም ተደርጓል፣ ምግብ በልተናል። ስለዚህ ሴክሬሽኖቻቸው እንዳለ ሪሊስ አድርጉ ብለው ሬጉሌት ያደርጓቸዋል ማለት ነው። ስለዚህ the secretions of the pancreas የፓንክሪያስ የሊቨር የጎል ብላደር ሴክሬሽንን ማን የሚቆጣጠሩት? ሆርሞኖች አሉ ማለት ነው። ሆርሞኖች መቼ ነው ሪሊስ የሚደረጉት? ፉድ ኮንሱም ስናደርግ አሁን የሚፈጭ ነገር ስላለ ሴክሬሽናቸው ሪሊስ አድርጉ ብለው ይነግሯቸዋል ማለት ነው። እሺ ከማን እንጀምር? ከሊቨር። ሊቨር ይሄኛው የምትመለከቱት ጉበታችን ማለት ነው። it's the largest internal organ in humans። ሰዎች ውስጥ ትልቁ ያለው ውስጣችን ያለው ኦርጋን ማን ነው? እሱ ሊቨር ነው። ሊቨር በጣም ብዙ ስራዎች አሉት። ከዚህኛው ውስጥ አንደኛው ምንድነው? እሱ it plays an important role in detoxifying blood። ዲቶክሲፋይ ማለት ነው ቶክሲን ማለት ሃርምፉል የሚጎዳ ኬሚካል ኤኒቲንግ ሊሆን ይችላል። ስለዚህ እሱን ምን ውስጥ ይኖራል? ምናልባት ድራግስ መድኃኒት ስንወስድ የተለያዩ ኬሚካሎች ሰውነታችን ውስጥ የሚገቡ ፖሊዩታንት ኮንታሚኔት የሚያደርጉ ቶክሲኖች ብዙ ነገሮች ሊኖሩ ይችላሉ። ስለዚህ እነኚህ መጣራት አለባቸው አይደለ? ይሄንን ማን ነው የሚሰራው? ዲቶክሲፋይ። ደማችንን ዲቶክሲፋይ የሚያደርግ ማን ነው? እሱ ሊቨር ነው። ከዛ ዲቶክሲፋይ ያደርግና ወደ ዋተር ሶሉብል ሃርምለስ ወይም የማይጎዳ ፎርም አድርጎ ሪሊስ ያደርገዋል ማለት ነው። ስለዚህ በጣም ቶክሲኖችን ከሰውነታችን ሪሙቭ ለማድረግ ብዙ ስራ ይሰራል ሊቨር። ሌላኛውስ ምን ይሰራል? Liver also processes absorbed vitamins and fatty acid። ሰውነታችን ውስጥ ቫይታሚን አብዞርብ ይደረጋል፣ ፋቲ አሲድ አብዞርብ ይደረጋል፣ የተለያዩ ፕላዝማ ፕሮቲኖች ያስፈልጋሉ፣ እነሱ ሲንተሳይዝ መደረግ አለባቸው። ስለዚህ ይሄ እንዳለ ማን ነው የሚሰራው? ሊቨር ነው የሚሰራው ማለት ነው። ስለዚህ ሊቨርን በጣም ብዙ ስራ እንዳለው እንደ ትልቅ ፋብሪካ አድርጋችሁ ኢማጂን ማድረግ ትችላላችሁ። ብዙ ነገር ሲንተሳይዝ ይደረጋል፣ ቶክሲክ ነገር ሪሙቭ ይደረጋል። ራሱ የሚያመርታቸውም ደግሞ ለዳይጀስሽን ለተለያዩ ፕሮሰስ የሚጠቅሙ የተለያዩ ሞለኪውሎች አሉ ማለት ነው። እሺ ሊቨር ሌላ ምን ያመርታል? ሊቨር produces bile። ባይል ማለት ሐሞት ማለት ነው። አረንጓዴው ሐሞት it produces bile which is a digestive juice that is required for breakdown or digestion of fats in the duodenum። አሁን እዚህ ጋር ይሄ ስቶማክ አለን አይደለ? ስቶማክ ሄደ በኋላ ወደ ስሞል ኢንተስታይን ሲሄድ the first part የስሞል ኢንተስታይን የመጀመሪያ ፓርት ምን ይባላል? ዲዮደነም ይባላል። ስለዚህ
እዚህ ዲዮዲነም ውስጥ ምን ይካሄዳል? ፋት ብሬክ ዳውን ይደረጋል። ግን ፋት ብሬክ ዳውን እንዲደረግ ማን ይጠቅማል? ባይል። ልክ አሁን እዚህ ጋር ስትመለከቱት ፋት እንደ ትልቅ ላርጅ ሎቢዩል ሆኖ አሁን ዘይት ውሃ ላይ ስታፈሱ ትላልቅ ክቦች እየሆኑ አይደል የሚቀመጡት? አሁን እነሱ ላይ ኬሚካል ወይም ደግሞ ኤንዛይም አክት ያድርግባቸው ቢባል ትልቅ ስለሆነ ፕሮባብሊ ሜቢ ጫፉን ቢነካው አይደለ? ስለዚህ ከዛ አንዳንዴ ደግሞ ስትበጠብጡት ትናንሽዬ ሆኖ የለ ልክ እንደዛ ማለት ነው። ባይል ጥቅሙ እንደሱ ነው። ልክ ይሄ ትላልቅ ፋት ግሎቢሎቹን ብሬክ ዳውን ያደርጋቸውና ይሄንን በዲቴል ኔክስት ትንሽ ሳይድ አለፍ ብለን እንመለከተዋለን። ግን ምን ያደርጋቸዋል? ለዳይጀሽን እንዲመች ትናንሽዬ ግሎቢሎች ያደርጋቸዋል ማለት ነው። እንደ ድሮፕሌት አድርጎ ያስቀምጣቸዋል። ስለዚህ ባይል ለምን ይጠቅማል? ለፋት ዳይጀሽን ይጠቅማል ማለት ነው። ስሞለር ፊዚካሊ ዳይጀስት እንደማድረግ ኢማልሲፋይ ያደርጋቸዋል። ምን እንደሆነ እሱን በደንብ እንመለከታለን። እሺ ከዛ ጋል ብላደር ምንድነች ብለናል? የሐሞት ከረጢታችን ማለት ነው። ጋል ብላደር is a small organ that aids the liver. It aid ማለት ማገዝ ማለት ነው። ስለዚህ ሊቨርን ያግዛል። ምን እያደረገ? by storing bile and concentrating bile salt. ስለዚህ ሊቨርን ባይልን ስቶር በማድረግ ይረዳዋል። አሁን ሊቨር ባይልን ፕሮዲዩስ ያደርጋል። ከሊቨር ውስጥ ባይል ፕሮዲዩስ ይደረግና ከዛ ፋት የሆነ ምግብ ካልበላን መቀመጥ አለበት አይደለ? በኋላ ስንመገብ ለመጠቀም። ስለዚህ ማጋ ይቀመጣል እዚህ ሐሞት ከረጢታችን ወይም ደግሞ ጋል ብላደራችን ውስጥ ይሄ ባይል ይቀመጣል። ከዚያ ስንመገብ ሲያስፈልግ እንዴት ሪሊስ ይደረጋል? እዚህ ጋር ያያችሁት በዚህ ጋር ሄዶ ስሞል ኢንተስታይን ዲዮዲነማችን ጋር ሪሊስ ይደረጋል ሲያስፈልግ። ስለዚህ ጋል ብላደር ምንድነው ጥቅሙ? ባይልን ስቶር የሚያደርግ ማለት ነው። እሺ ከዛ በኋላ ወደ ማን ሄድን? ወደ ፓንክሪያስ። ፓንክሪያስ ምንድነው ብለናል? ጣፊያችን ማለት ነው። ከየት ጀርባ ያለ? አሁን እዚህ ጋር ይሄ ቅድም ያየነው የዲዮዲነሙ ማለት ነው። ይሄኛው ፓንክሪያሱ እንዲታየን ከፊት ያለው ስቶማኩ ሪሙቭ ተደርጎ ነው። ግን ፓንክሪያሳችን እቺ ነች። ስለዚህ ፓንክሪያስ ምንድነው እሱ ጥቅሙ? አንደኛ ከዚህ በፊት ስንማር ስቶማክ ምንድነው እሱ HCl ወይም ሃይድሮክሎሪክ አሲድ አለው ብለናል አይደለ? ስለዚህ ስቶማካችን ምንድነው በጣም አሲዲክ ነው። ካይም በጣም አሲዲክ ነው። እሱ ሲመጣ ምን ያደርጋል? ፓንክሪያስ ምን ሪሊስ ያደርጋል? ባይካርቦኔት ሪሊስ ያደርጋል። ባይካርቦኔት ምን ያደርጋል? ካይምን ኒውትራላይዝ ያደርጋል። ስለዚህ እንደዚህ ብላችሁ አስቡት። በጣም የሚያቃጥል አሲዲክ የሆነ ነገር ሲለቀቅ በቃ ውሃ ክልስ እንደማድረግ ማለት ነው። ባይካርቦኔት ያኛው አሲዲክ ነበር፣ ይሄኛው ሞር ቤዚክ ነው። ስለዚህ ልክ አንድ ሲደባለቁ ኒውትራል ይሆናል ማለት ነው። ፒኤች ወደ 7 አካባቢ ይጠጋል። ስለዚህ አንድ ፓንክሪያስ ምን ያደርጋል? ኒውትራላይዝ ያደርጋል ባይካርቦኔትን ሪሊስ አድርጎ ማለት ነው። ስለዚህ ከስቶማክ እየመጣ ያለው ላይ ባይካርቦኔት ሪሊስ ሲደረግ ኒውትራላይዝ ተደረገ ማለት ነው። ከዚያስ ሌላ ደግሞ ምን ሪሊስ ያደርጋል? and a variety of enzymes የተለያዩ ኤንዛይሞችን ሪሊስ ያደርጋል። እነኚህ ኤንዛይሞች ደግሞ ምንድነው ጥቅማቸው? ስንመገብ ምን አይነት ምግቦች እንመገባለን? ፕሮቲን፣ ፋት፣ ካርቦሃይድሬት እንመገባለን አይደለ? ስለዚህ ፕሮቲንን ዳይጀስት እንዲያደርግልን ምን ሪሊስ ያደርጋል? ፕሮቲዝ ኤንዛይም። ካርቦሃይድሬትን ዳይጀስት እንዲያደርግ ምን ሪሊስ ያደርጋል? አማይሌዝ። ፋትን ወይም ደግሞ ሊፒድን ደግሞ ዳይጀስት ለማድረግ ሊፔዝን ሪሊስ ያደርግልናል ማለት ነው። ስለዚህ ፓንክሪያስ ምን ሪሊስ ያደርጋል? ኤንዛይሞችን ይለቃል። በዛ ላይ ደግሞ አሲዲክ የነበረውን ኒውትራላይዝ ለማድረግ ባይካርቦኔትንም ደግሞ ሪሊስ ያደርጋል ማለት ነው። እሺ አሁን እዚህ ጋር እንደዚህ ብላችሁ አስቡት። ስንመገብ አሁን ለምሳሌ ዱለት ከምንድን ነው የሚሰራው? ከጨጓራ ነው አይደለ? ከከብቶቹ ጨጓራ አንጀቱ ሚክስ ተደርጎ ነው። ስለዚህ አሁን እኛ እሱን ስንመገብ ሰውነታችን ጨጓራ ነው ዳይጀስት ያደርገዋል። ግን ለምንድን ነው እሱ የራሳችንን ጨጓራ የራሳችንን አንጀት ዳይጀስት የማያደርገው ብለን ብንጠይቅ እንዴት ብለን ነው መልሱን የምናገኘው? ምክንያቱም ሪሊስ ሲደረግ ምን ያለው ባለፈው ስቶማክ ላይ ዲስከስ እናደርግ ጨጓራችን የራሱ የሆነ ላይኒንግ አለው ብለናል አይደለ? እሺ አንጀታችንስ ለምንድን ነው ዳይጀስት የማያደርገው ብለንም ደግሞ መመለስ እንችላለን። ስለዚህ አክቲቪቲ ጥያቄ ላይ ምን ብሎ ነው የሚጠይቃችሁ? As you already know, food moves from the stomach to the small intestine. ስለዚህ ከስቶማክ መቶ ወደ small intestine ምግብ እየሄደ ነው። ከዛ partially digested food reaches the small intestine and is already soaked in HCl and pepsin. ስለዚህ partially digest የተደረገው ምግብ ምን አለው? ሃይድሮክሎሪክ አሲድ እና ፔፕሲን አለው አይደለ? ምግቡ ትንሽ ዳይጀስት ተደርጓል። ውስጡ ምን አለው? ሃይድሮክሎሪክ አሲድ አለው፣ ፔፕሲን አለው። አሁን ይሄኛው how are the cells of the small intestine protected from the effects of HCl and pepsin? አሁን
ጨጓራ ስለዚህ የራሱ ፕሮቴክሽን አለው አለ ከዛ ስሞል ኢንቴስታይን ጋር ሲመጣ ፔፕሲኑ ፕሮቲን ነው ዳይጀስት የሚያደርገው አይደለ ስለዚህ የራሳችን አንጀትን ለምንድን ነው እሱ ዳይጀስት የማያደርጉ አሲዱ እንዴት ነው እሱ የራሳችን አንጀት የማይጎዳው ብለን ስንጠይቅ አንድ ምን አለ neutralizing stomach acid bicarbonate ቅድም ፓንክሪያስ ባይካርቦኔት ሪሊዝ ያደርጋል ብለን ነበር አይደለ bicarbonate is released by the pancreas into the small intestine ስለዚህ bicarbonate release ሲደረግ ምን ያደርጋል it neutralizes HCl turning it from acidic to neutral ስለዚህ acidic የነበረ neutral ያደርጋል ማለት ነው ስለዚህ small intestine አይጎዳም ማለት ነው አንድ እሱ ከዛ ደግሞ deactivating pepsin አሁን ኤንዛይሞች ከዚህ በፊት ዲስከስ እናደርግ ኤንዛይሞች የሆነ pH ይፈልጋሉ ስለዚህ ስቶማክ ውስጥ ያሉት ኤንዛይሞች acidic pH ስለሚፈልጉ HCl አለ ከዛ በኋላ ግን እየወረዱ ሲመጡ pH ባይካርቦኔት ገብቶ ኒውትራላይዝ ካደረገው less acidic ከሆነ ፔፕሲን መስራት አይችልም አይደለ ስለዚህ Pepsin stops working or is deactivated. Active የነበረው deactivate ይደረግና in the neutral environment of the small intestine. ስለዚህ አሁን neutral ስለሆነ deactivate ተደርጓል መስራት አይችልም ማለት ነው። ሶስተኛ mucus layer. Mucus layer lines the small intestine providing a barrier. ስለዚህ አሁን ልክ እዚህ ጋር ስትመለከቱት እነኚህ እንደ ሴሎች ተመልከቱና ከዛ ከላይ ያለው እንዳይጎዳ ምን ሲክሪት ያደርጋል mucus እንደ saliva አይነት ነገር mucus እዚህ ጋር ሪሊዝ ያደርጋል ማለት ነው ይሄም እነኚህ ሴሎች ፕሮቴክት ያደርጋል ከዛ መጨረሻ ላይ ደግሞ እነኚህ ሴሎች ከተጎዱ ምን ያደርጋል ሴል ሪኒዋል ይሄኛው ዳሜጅ ከሆነ ከስር ደግሞ ራሳቸውን ይተካሉ ማለት ነው ስለዚህ እንደዛ ነው ራሳቸው የራሳችን ኤንዛይሞች የራሳችን ኦርጋን ዳይጀስት እንዳያደርግ የሚከላከለው ማለት ነው ሰውነታችን እሺ አሁን ወደ ፓንክሪያስ ደረሰን ፓንክሪያስ ምን አለው ብለን ነበር pancreatic secretion contains enzymes that promote breakdown of three major components of food ላይ ቅድም እንዳልነው ፕሮቲን ካርቦሃይድሬት ፋት አለ ስለዚህ እነኚህን ብሬክዳውን የሚያደርግ ኤንዛይሞች ፓንክሪያስም ሪሊዝ ያደርጋል ተራ በተራ እንመልከታቸው መጀመሪያ ከምን እንጀምር ሶ ፕሮቲን ዳይጀሽን እናወራ ስለዚህ ትራይፕሲን የሚባል ኤንዛይም ሪሊዝ ይደረጋል ትራይፕሲን is a protein digesting enzyme called መጀመሪያ a protein digesting enzyme called trypsinogen is released from the pancreas trypsinogen ምንድነው እሱ እንደዚህ ብላችሁ አስቡት አሁን ዳይጀስት እንዳያደርግ ያሰብን ነው አይደለ ስለዚህ እዛው ተመርቶ አሁን ለምሳሌ እዛው ለምን ነው ዳይጀስት የማያደርገው ብለን ስናስብ እንደ በረኪና ብላችሁ አስቡ ሶ በረኪና በጣም ኮንሰንትሬትድ ነው ልብሳችሁን ራሱ ተሳስቶ ቀለም ያለው ልብስ እንዲነካባችሁ አትፈልጉማ ስለሚያበላሽባችሁ ስለዚህ ምን ይደረጋል በረኪናው ተከድኖ ይቀመጥና ሜቢ ማጠብ የፈለጋችሁት ነጭ ልብስ ከሆነ እዛ ጋር ያለው ውሃ ላይ ብቻ ታፈሱታላችሁ አይደለ ሌላ ነገር እንዳይነካካ ማለት ነው ልክ እንደዛው ኤንዛይሙ ሪሊዝ ሲደረግ ከፓንክሪያስ እንደ ታሽጎ እንደመጣ የበረኪና እቃ ብላችሁ አስቡት ስለዚህ ታሽጎ ይመጣና ትራይፕሲኖጂን ሆኖ ነው የሚመጣው ትራይፕሲኖጂን ሆኖ ይመጣና ከዛ በኋላ እዚህ ጋር ስሞል ኢንተስታይን ውስጥ ሪሊዝ ሲደረግ በዚህ ፓንክሪያስ ጫፏ ጋር እንደዚህ ታደርገው ስሞል ኢንተስታይን ውስጥ ሪሊዝ ሲደረግ ስሞል ኢንተስታይን ዎል ላይ ደግሞ ኤንተሮካይኔዝ የሚባል ኤንዛይም አለ ስለዚህ ይሄ ኤንተሮካይኔዝ ምን ያደርጋል ልክ የበረኪናውን ክዳን እንደመፍታት ብላችሁ አስቡ ስለዚህ አሁን አክቲቭ መሆን ይችላል ትራይፕሲኖጂን ይሄ ነበር ይሄ እንደ ክዳኑ ብላችሁ አስቡና ኤንተሮካይኔዝ ሲመጣ ምን ያደርጋል አክቲቬት ያደርጋል ስለዚህ ትራይፕሲኖጂን የነበረው ምን ሆነ ትራይፕሲን ሆነ ኢትስ አክቲቭ ስለዚህ አሁን ዳይጀስት ማድረግ ይችላል ማለት ነው እዚህ ጋር ከመጣ በኋላ ስለዚህ once trypsinogen reaches the small intestine ጋር ከደረሰ በኋላ an enzyme called enterokinase converts inactive trypsinogen inactive ነበር ተከድኖ ነበር into trypsin ደግሞ active form ነው ማለት ነው which acts on the partially digested protein አሁን ፕሮቲን መጀመሪያ ስቶማክ ጋር ዳይጀስት ተደርጎ ነበር ብለናል አይደለ በፔፕሲን ከዛ በኋላ አሁን ደግሞ trypsin partially digested ፕሮቲኑን ብሬክዳውን ያደርጋል ማለት ነው Trypsin breaks down long chain polypeptides into shorter chain polypeptides. ስለዚህ ፕሮቲኑ ወደ ፖሊፔፕታይድ ብሬክዳውን ተደርጓል ከዛሱንም ደግሞ ወደ shorter chain ማን ብሬክዳውን ያደርግልናል trypsin ፕሮቲን ዳይጀስት የሚያደርግ ኤንዛይም ነው ማለት ነው ሌላ ደግሞ ፕሮቲን ዳይጀስት የሚያደርግ ኤንዛይም ማን አለ ኢሬፕሲን ደግሞ they release from the pancreas and small intestine pancreas ውስጥም small intestine ውስጥም ሪሊዝ ይደረጉና እነኚህ they complete digestion
they complete digestion by breaking the bonds between short chain peptides releasing individual amino acids ስለዚህ short chain peptide የነበሩት አሁን ያጠሩትን even more ወደ individual amino acid breakdown ያደርጋሉ ማለት ነው ስለዚህ ፕሮቲን እንዴት ነው ዳይጀስት የሚደረገው ብላችሁ ስታስቡ መጀመሪያ ስቶማካ ፔፕሲን አለ አይደለ ፕሮቲኑን ወደ ፖሊፔፕታይድ ፔፕሲን ለወጠ ከዛ በኋላ ሄድ ስንል ደግሞ በፓንክሪያስ ፖሊፔፕታይዶቹ ወደ ዳይፔፕታይድ ወደ ሁለት ወደ ሆኑ አነስ ወዳሉ ፎርም ትራይፕሲን ለወጠ ከዛ በኋላ ዳይፔፕታይዶቹ ደግሞ ወደ ኢንዲቪጁዋል አሚኖ አሲድስ ማን ለወጠ ኢሬፕሲን ለወጠ ስለዚህ ፕሮቲን ዳይጀሽን ላይ ምን ኤንዛይም ታውቃላችሁ ብትባሉ ምን ትላላችሁ ፔፕሲን ትራይፕሲን ኢሬፕሲን ፕሮቲን ዳይጀሽንን ይረዳሉ ማለት ነው በመደዳ ስንሄድ ስለዚህ አንድ እሺ ፕሮቲኖችን የበላነው ሌትስ ሴ ሳንድዊች እንቁላል በስጋ ሳንድዊች ነው የበላችሁት እንበል ስለዚህ ውስጡ ምን አለው ስጋ አለው ስለዚህ ፕሮቲኑን እንደዛ ዳይጀስት አደረግን እንቁላል ውስጥም ፕሮቲን አለ አይደለ ስለዚህ እሱን ዳይጀስት አደረግን ከዛ በኋላ ኔክስት ደግሞ ምኑን ዳይጀስት እናደርግ ዳቦ አለ አይደለ ስለዚህ እሱ ምንድነው እሱ ካርቦሃይድሬት እሱን ማን ዳይጀስት ያደርግልናል አማይሌዝ ደግሞ It continues the digestion of carbohydrates that began in the mouth. Carbohydrate digestion ምን ጋር ነበር ጀመረ? አፋችን ጋር ጀምሯል ነበር by salivary amylase. ስለዚህ amylase የቱ ጋር አለ? አንድ salivary amylase አለ ከሳሊቨሪ ግላንድ ሪሊስ የሚደረግ አፋችን ውስጥ ከዛ የወረደ ስንመጣ ደግሞ pancreatic amylase አለ. pancreatic amylase ደግሞ ከፓንክሪያሳችን ሪሊስ የሚደረግ ማለት ነው. እሺ ስለዚህ the intermediate size chains intermediate ማለት መሃል ላይ ያሉ already ትላልቆቹ አፍ ጋር ዳይጀስት መደረግ ስለጀመሩ ማለት ነው the intermediate size chains are broken down into disaccharides ወይም ወደ ሁለት ወደ ሆነ ወደ disaccharide breakdown ይደረጋሉ ማለት ነው ስለዚህ disaccharide ማለት ልክ እዚህ ጋር እንደምትመልኩ ሁለት ግሉኮስ ሞለኪውሎች አሁን ለምሳሌ ሁለት ግሉኮስ ሲሆን ምን ፎርም ያደርግልናል ማልቶስ እዚህ ወደ disaccharide breakdown ይደረጉና በአማይሌዝ ከዛ The small intestine releases disaccharide enzymes called disaccharidase. So the disaccharide breakdown የሚያደርግ ማለት ነው which completes the digestion of carbohydrates. ስለዚህ አሁን carbohydrate digestion አለቀ ማለት ነው ወደ simple glucose molecule ተሰባበሩ ልክ እዚህ ጋር salivary እና pancreatic amylase ወደ disaccharide breakdown ያደርጓቸዋል ስለዚህ ይሄን breakdown ካደረጓቸው በኋላ disaccharide enzyme ደግሞ ወደ ግሉኮስ ሞለኪውል ብሬክዳውን ያደርጋቸዋል ስለዚህ እንቁላል ሳንድዊቻችን አሁን ዳቦውን ዳይጀስት ተደረገ ማለት ነው ከዛ እንቁላሉ ደግሞ ፋት አለው አይደለ ስለዚህ እሱን ደግሞ እንዴት ብሬክዳውን እናድርግ ፋት ፓርቱን lipase enzyme is released from the pancreas that breaks down lipids or fat lipid or fat ደግሞ ማን ብሬክዳውን ያደርግልናል lipase enzyme እሱ ደግሞ ምን አይነት አለ There are two different types of lipid digesting enzymes. የመጀመሪያው ሊፒድን ስናስብ እንዴት ነበር? ግላይሰሮል ባክቦን አለ ግላይሰሮል አለ ከዛ እሱ ላይ 3 ፋቲ አሲድ አለ አይደለ ሊፒድ ስናስብ ስለዚህ ትራይግላይሰራይድ የምንለው ግላይሰሮል ባክቦን አለ ከዛ ትራይ ወይም 3 ፋቲ አሲዶች አሉ ይሄ ምን ይባላል ትራይግላይሰራይድ ይባላል ከዛ ሌላ ደግሞ ፎስፎሊፒድ ደግሞ ልክ እንደዛው ግላይሰሮል ባክቦን ሆኖ ሁለት ፋቲ አሲድ ኖሮ ሶስተኛው ፋቲ አሲድ ግን በፎስፌት ግሩፕ ነው ሪፕሌስ የተደረገ ይሄ ፎስፎሊፒድ ይባላል ስለዚህ pancreatic lipase ማን ዳይጀስት ያደርጋል it's the most common lipase most common በብዛት የሚገኘው እሱ ነው እና it breaks down fats into fatty acid and glycerol ስለዚህ lipase enzyme ምን ያደርጋል ፋትን ወደ ፋቲ አሲድ ነኝ ፋቲ አሲዶች እና ወደ ግላይሰሮል ብሬክዳውን ያደርጋል ማለት ነው ከዚያስ ፎስፎሊፒድ ደግሞ ፎስፎሊፒዶች ላይ አክት የሚያደርገው ኤንዛይም ነው ማለት ነው ስለዚህ አሁን እንቁላል ሳንድዊቻችን ኮምፕሊትሊ ዳይጀስት ተደርጎ አለቀ ማለት ነው እሺ ስለዚህ አሁን እስካሁን ያየናቸው ሳመራይዝ ስናደርግ እንዴት ነው የምንመለከተው the enzymes where they're produced እና the actions that take place እንመለከት መጀመሪያ ለሊፒዶች ምንድነው የሚደረገው ከፓንክሪያስ የሚወጣ ላይፔዝ ኤንዛይም ወደ ፋት ድሮፕሌት ካለ ከውሃ ጋር ኮምባይን ያደረገ ወደ ምን ብሬክዳውን ያደርጋቸዋል ግላይሰሮል እና ፋቲ አሲድ ሳይድ ቼኖች ብሬክዳውን ያደርጋቸዋል ሊፒድ ዳይጀስት ተደረገ ከዛ ፕሮቲን ደግሞ በማን ዳይጀስት ይደረጋል በትራይፕሲን እና በኢሬፕሲን ስለዚህ ፓንክሪያስ ውስጥ ይመረታሉ ፓንክሪያስና ስሞል ኢንተስታይን ውስጥ መጀመሪያ ፕሮቲኑ ወደ ፔፕታይድ ተለወጠ ከዛ ፔፕታይዱ ደግሞ እንደገና ወደ አሚኖ አሲድስ አይደለ ስለዚህ እንደዚህ ትራይፕሲን እና ኢሬፕሲን ፕሮቲንን ብሬክዳውንን ይጨርሱልናል ማን ቀረን አሁን ደግሞ ካርቦሃይድሬቶቹን ደግሞ pancreatic amylase ፓንክሪያስ ውስጥ ይመረትና ስታርችን ወደ ስሞለር ወደ ዳይሳካራይድ ፎርም ወደ ማልቶስ ብሬክዳውን ያደርግልናል እነሱ ላይ ደግሞ
ዳይሳካራይድስ ለምሳሌ ማልቴዝ አክት ሲያደርግባቸው ብሬክዳውን ያደርጋቸው ነው ወደ ግሉኮስ ሞለኪውልስ ብሬክዳውን ያደርጋቸዋል ማለት ነው። ስለዚህ የተመገብናቸው ምግብ እንዳለ ዳይጀስት ተደርገው አለቁ። እሺ አሁን ሊቨር እና ጋል ብላደር ለየብቻ ስንመለከታቸው the liver continually produces fluid called bile ስለዚህ liver ምን ፕሮዲዩስ ያደረገ ነው ባይልን ፕሮዲዩስ ያደረገ ነው አይደለ ከዛ bile contains bile salts which aid in fast digest እንዲያደርግ ማን ይጠቅማል እነኚህ bile salts ይጠቅማሉ ከዛ when the stomach is empty ወይ ጨጓራችን ባዶ ሲሆን ምንም ዳይጀስት የሚደረግ ነገር ስለሌለ ስቶር መደረግ ያስፈልጋል ስለዚህ bile is stored and concentrated in the gallbladder ስለዚህ gallbladder ውስጥ bile ስቶር ይደረግና ኮንሰንትሬት ይደረጋል ከዛ when there are fats in the small intestine አሁን ተመግበን fats ሲሆን ወደ small intestineአችን the hormones trigger the gallbladder to release bile salts ስለዚህ አሁን እዚህ ጋር ዳይጀስት የሚደረግ ምግብ አለ ስለተባለ ሆርሞኖቹ ይሄ ሪሊስ እንዲደረግ ትሪገር ያደርጉታል ማለት ነው እሺ ከዛ በኋላ አሁን ይሄኛው ባይል እንዴት ነው አክት የሚያደርገው ብለን ስንመለከት once inside the small intestine the bile salts emulsify or break down large fat globules ስለዚህ large fat globule አለ አይደለ እሱን bile salts emulsify ያደርጉታል emulsify ማለት ምን ማለት ነው እንትን ነው it's a the breakdown of fat globules into smaller droplets ወደ ትናንሽዬ droplets ነው breakdown የሚያደርግ ይሄ ምን አይነት digestion ነው it's a physical digestion not a chemical digestion since chemical bonds are not broken chemical bonds አሁን break ቢደረገው ልክ አሁን ዘይት ውሃ ላይ ቅድም እንዳልነው ስታፈሱ ትላልቅ ክብ የሆነ ይቀመጣል አይደለ ከትንሽ ስትበጠብጡት ደግሞ ትናንሽዬ ግሎቢሎች ይሆናሉ አይደለ ልክ እንደዛ እንደማለት ነው ስለዚህ emulsify ሲያደርግ bile salt ምንድነው የሚያደርገው አሁን ይሄ bile salt ምን አለው ሃይድሮፎቢክ እና ሃይድሮፊሊክ ፓርት ይሄንን ቃል ከዚህ በፊት ዲፋይን አድርገው ሃይድሮፊሊክ ማለት ውሃን የሚወዱ ሃይድሮፎቢክ ደግሞ ውሃን የሚሸሹ ነው ስለዚህ bile salt ሁለቱም ሳይድ አለው ምን ያደርጋል ልክ እነኚህ large oil droplets ካለ ይከባዋል ከዛ ሃይድሮፎቢክ ፓርቱ ከፋት ሱሳይድ ጋር አንድ ላይ ይሆናል ማች ያደርጋል ያ ሃይድሮፊሊክ ደግሞ ወደ ውሃው ሳይድ ይሆንና እንደዚህ ክብብ ያደረገ እንደዚህ ብላችሁ አስቡት አሁን ለምሳሌ በጣም አንድ ሰው ከፈራ ችግር የለም ብላችሁ ጓደኞች ተሰብስባችሁ ከባችሁት ይዛችሁት እንደመሄድ ማለት ነው ስለዚህ ውሃውን ያ ልጅ ውሃውን ቢፈራ እናንተ ኦሬዲ ስለያዛችሁት እንደዛ ያደርጋችሁ መውሰድ ትችላላችሁ ወደምትፈልጉበት ቦታ አንዳንዴ ልጆች ሲፈሩ አቅፋችሁ ተወስዷቸው ይል ልክ እንደዛ ማለት ነው ከዛ ይሄንን bile salts እየከበባችሁ emulsify አድርገዋቸዋል ስለዚህ large fat globule ከሚሆኑ ወደ ትናንሽ የፎርም breakdown ያደርጓቸውን አሁን እንደዚህ ትናንሽ የፎርም ሆናቸው emulsify ከሆኑ በኋላ አሁን ኬሚካል ኤንዛይሞቹ easily እዚህ ላይ አክት ለማድረግ ይመቻቻል ማለት ነው ይሄ it's a physical digestion chemical bonds and breakdown የተደረገው ወደ smaller droplets ነው ፎርም የተደረጉት ማለት ነው physical digestion ምን ይጠቅማል it prepares the fat for chemical digestion ምን በማድረግ by increasing the exposed surface area on which fast digesting enzymes such as pancreatic lipase can work ስለዚህ እነኚህ fast digesting enzymes ይሄንን breakdown ለማድረግ በዚህ ሳይድ ብቻ ነው አክት ማድረግ የሚችሉት ግን ትናንሽ ፎርም ብሬክዳውን ቢደረግ ሁሉም ኤንዛይሞች ይመጡና in every direction አክት ሲያደርጉ ምን ያደርጋል ዳይጀሽን ፕሮሰሱን ያፋጥናል ማለት ነው ስለዚህ ይሄ ምን ይባላል bile emulsify የሚያደርገው በዚህ ፕሮሰስ ነው ማለት ነው እሺ bile ደግሞ ሌላ ምን አለው ፒግመንቶች አሉት bile also contains pigments the liver breaks down hemoglobin from red blood cells ምን አለው ብለናል ከዚህ በፊት hemoglobin የሚባል ቀይ የሚያደርገው hemoglobin አለ ብለናል አይደለ ከዛ and stores the products in the gallbladder for removal አሁን hemoglobin ከደማችን ውስጥ ልክ blood ሴሎቻችን አርጅተው breakdown ሲደረጉ ሂም ሪሊዝ ይደረግና ሂም ወደ ሊቨር ውስጥ ወደ ቢሊሩቢን ይለወጥና እሱ ደግሞ gallbladder ውስጥ ስቶር ይደረጋል ከዛ በስሞል ኢንተስታይን አልፎ ከዛ ምንድነው የሚያደርገው the characteristic brown color of feces results from hemoglobin breakdown ከዛ breakdown ይደረግና ወደ stercobilin እና ወደ ዩሮቢሊን ይለወጣል ዩሮቢሊን ዩሪንን የሎ የሚያደርገው stercobilin ደግሞ ስቱልን ብራውን የሚያደርገው ፒግመንት ነው ማለት ነው ስለዚህ ከምንድነው የመጣው እሱ ከሬድ ብለድ ሴል ብሬክዳውን ብራውን የሚሆነው stercobilin ነው በስቱል የሚወጣው የሎ የሚሆነው ደግሞ ዩሮቢሊን ነው በዩሪን የሚወጣው ማለት ነው
እሺ ሌላ የሊቨር ስራ ሊቨር እንደ ትልቅ ፋብሪካ ብላችሁ አስቡትና በጣም ብዙ ስራ ስለሚሰራ ሌላ ምን ይሰራል it stores vitamins A B12D የተለያዩ ቫይታሚኖችን ስቶር ያደርጋል ያጠራቅማል ሌላ ደግሞ ግላይኮጅን ማለት ምንድነው አሁን ስንመገብ ግሉኮስ አለ አይደለ ሰውነታችን ውስጥ ከዛ ያ ግሉኮስ የምንጠቀመው እንጠቀማል የማንጠቀመው ደግሞ ተጠራቅሞ ስቶር መደረግ አለበት አይደለ ስለዚህ ወደ ምን ፎርም ይለወጣል ወደ ግላይኮጅን ፎርም ይለወጣልና ግላይኮጀኔሲስ እንደውም ግላይኮጅንን መስራት ጄኔሲስ ማለት ያን ነገር ጄነሬት ማድረግ መስራት ማለት ነው ስለዚህ በግላይኮጀኔሲስ ግላይኮጅን ይሰራል ስለዚህ ሊቨር ስቶርስ ግላይኮጅን ከዛ ሰውነታችን ኤነርጂ ሲያስፈልገው ግሉኮስ ሲያስፈልገው ምን ይደረጋል ግላይኮጅንን ብሬክ ዳውን ያደርጋል አይደለ ስለዚህ ግላይኮጂኖላይሲስ ማለት መስበር ማለት ነው ስለዚህ በግላይኮጂኖላይሲስ መልሰን ግሉኮስን አገኘን ማለት ነው ይሄም የማን ስራ ነው የሊቨር ስራ ነው እሺ liver ደግሞ detoxify ከዚህ በፊትም ብለናል አይደለ ስለዚህ liver detoxifies many harmful substances in the body harmful substance drugs chemical pollutants የባክቴሪያ ቶክሲንስ ብዙ ነገር አለ ብለናል እነኚህ እንዳለ ምን ያደርጋል ወደ harmless water soluble form ይለውጣውና ይሄ ደግሞ water soluble ከሆነ ምን ይሆናል dissolve ያደርጋል ስለዚህ it can be dissolved in the blood and eliminated in the urine ስለዚህ blood ውስጥ dissolve ያደርግና በዩሪን መልክ መውጣት ይችላል ማለት ነው one of the more common poisons is alcohol መጠጥ አሁን alcohol በጣም ብዙ የሚጠጡ ሰዎች ጉበታቸው ተጎዳ ይባላል አይደል ለምንድን ነው እሱ ይሄ እንዳለ ፒዩሪፋይ ማድረግ ስራ የማነሱ የጉበት ስራ ነው ማለት ነው ስለዚህ ኤክሰሲቭ ስራ ሲሰራ ሞር ይደክማል ይጎዳል ማለት ነው ስለዚህ የሊቨር ሌላ ስራ ምንድነው እሱ ዲቶክሲፋይ ማድረግ የጉበታችን ስራ ነው እሺ ምግቡ ዳይጀስት ተደረገ አሁን ዌስት ፕሮዳክት ሆኖ ሊወጣ ነው ስለዚህ ወደ ማን ጋር ደረስን ወደ ላርጅ ኢንተስታይን ደረስን እሺ the human large intestine is much smaller in length compared to the small intestine but larger in diameter ስለዚህ large intestine large የተባለው ረጅም ስለሆነ አይደለም ረጅሙ ማን ነው ረጅሙ actually small intestine ነው ያያችሁት ርዝመቱን ከዚህ በፊትም ዲስከስ አድርገናል large intestine ወይ ደግሞ ትልቁ አንጀታችን ትልቅ የተባለው ለምንድነው እሱ it's larger in diameter ማለት ስፋቱ more ተለቅ የሚለው large intestine ነው ቁመት ግን የሚበልጠው ማን ነው እሱ small intestine ነው ማለት ነው ስለዚህ በlength smaller ነው በdiameter ግን larger ነው large intestine ከዛ it has 3 parts ማን cecum colon እና rectum ስለዚህ የላርጅ ኢንተስታይን ምን ፓርት አለው የመጀመሪያ ፓርት ሲከም አለ ከዛ ኮለን አለ ይሄ እንዳለ ከዛ መጨረሻ ላይ ምን አለ ሬክተም አለ ኦርደሩ ከተምታታባችሁ በአልፋቤት ነው የተደረደሩት ሲከም ሲኢ ከዛ አለ ሲኦ ሲከም ኮለን ከዛ መጨረሻ ላይ ሬክተም ማለት ነው ሶስቱ የላርጅ ኢንተስታይን ፓርቶች ናቸው ከማን እንጀምር ከሲከም ማን ነው ጆይን የምታደርገው it joins the ileum to the colon and is the receiving pouch for waste material ስለዚህ small intestine ሁሉም ካለቀ በኋላ ወደ large intestine በመድረስ የሚገባው በኢሊየም እዚህ ጋር የምትመለከቱት ኢሊየም ማለት ነው እዚህ ጋር small intestine ነበር ከዛ በኢሊየም ከማጋ ጆይን ያደርጋል it joins to the colon ኢሊየም አለ ከዛ ሲከሙ ከኮለኑ ጋር ያገናኘዋል ይሄኛው it's the receiving pouch for waste matter ከዚህ ጀምሮ መሄድ ይጀምራል ማለት ነው እዚህ ጋር የምትመለከቱት ምንድነች ትንሽዬ አፔንዲክስ ወይ ደግሞ ትርፍ አንጀት የምንላት ማለት ነው አንዳንዴ እናንተም ታማችሁ ልታቆቻችሁ ወይ ደግሞ ትርፍ አንጀት ይዞት ከዛ በኋላ ሰርጀሪ ተሰራለት የምትሏት እቺኛዋ ነች ጥቅሟ እንደሆነ ብዙም አትታወቅም ብትወጣም ችግር የለም ስለዚህ አንዳንዴ ኢንፍሌምድ ትሆናለች እንደዛ ስትሆን ያቺ ተቆርጣ መውጣት አለባት ማለት ነው ስለዚህ ትርፍ አንጀት ከተባላችሁ የቱ ጋር ነው ያለው ልክ እዚህ ጋር ስሞል ኢንተስታይን እና ላርጅ ኢንተስታይን የሚገናኙበት ላይ ያለችው ትርፍ የሆነችው አንጀት ነች ማለት ነው እሺ ከዛ በኋላ the colon is home to many bacteria or intestinal flora that aid in the digestive process ስለዚህ ይሄ ኮለን ምን አለው በጣም ብዙ ባክቴሪያ አለ አንጀታችን ውስጥ በጣም ብዙ ባክቴሪያ አለ ግን ጠቃሚ ናቸው ከዛ ወይ ደግሞ intestinal flora normal flora ማለት ኖርማሊ እኛን ሳይጎዱ ሰውነታችን ውስጥ የሚቀመጡ ማለት ነው intestinal flora that aid in the digestive process እነኚህ ደግሞ ጥቅማቸው ምንድነው እሱ digestive process ላይ ደግሞ ይጠቅማሉ ማለት ነው እሺ ከዛ colon has 4 regions colon ደግሞ ዲቫይድ አሁን ሲከም አለና አይደለ ከዛ ከሲከም በኋላ colon ወደ ስንት ዲቫይድ እናደርጋለን ወደ 4 ማን መጀመሪያ እነኚህን ቃሎች ዲፋይን እናድርግ ascending እና descending ascending ማለት ነው ascending ማለት ወደ ላይ መውጣት ማለት ነው
ዲሴንዲንግ ደግሞ መውረድ ማለት ነው ስለዚህ ኮለን ምን አለው መጀመሪያ the ascending colon ወደ ላይ የሚወጣው ፓርት ከዛ ላ transverse ወደ ጎን የሚሄደው አለ ከዛ ላ descending ወደ ታች የሚወርደው አለ ከዛ sigmoid አለች እንደ S shaped የሆነ sigmoid አለ መጨረሻ ላይ ከሬክተም ጋር ይገናኛል ማለት ነው ስለዚህ ኮለን ስንት ፓርት አለው አራት ascending ማለት ወደ ላይ የሚወጣው transverse ወደ ጎን descending ወደ ታች ከዛ sigmoid S shaped እሷ ሄዳ ማጋ ትገናኛለች the last part of the colon ከሬክተም ጋር ትገናኛለች ማለት ነው እሺ አሁን የኮለን ጥቅሙ ምንድነው እሱ The main function of the colon are to extract water and mineral salts from undigested food. ስለዚህ አሁን ምን ያደርጋል ልክ በዚህ በኮሎናችን ውስጥ ያለፈ ሲመጣ water absorb ይደረጋል ማለት ነው water and mineral saltዎችም የተመገብናቸው ውስጥ ያሉ ከትልቁ አንጀታችን ውስጥ እየሄደ ያለ absorb ይደረጋል ከዛ chemical እና it stores waste materialም ደግሞ የት ውስጥ ነው ስቶር የሚደረገው እዚህ ኮሎን ውስጥ ነው ስቶር የሚደረገው ማለት ነው Chemical digestion is complete by the time food reaches the large intestine ወይም ደግሞ ትልቁ አንጀት ጋር ሲደርስ chemical digestion already small intestine ጋር ጨርሰናል አሁን እዚህ ጋር ምንድነው እሱ የሚደረገው the colon which is the largest part of the large intestine colon ማለት ይሄ ትልቁ ማለት ሲከም እዚህ ጋር ነው rectum እዚህ ጋር ነው colon ይሄኛው the largest part must store waste long enough to reabsorb water from it ስለዚህ በዚህ ውስጥ እየሄደ ያለ water remove መደረግ አለበት አይደለ remove እየተደረገ more solidify ያደረገ በዚህ ውስጥ ይሄዳል water from it during this time some inorganic salts minerals vitamins are also absorbed ስለዚህ አንዳንድ ሚነራሎች ቫይታሚኖችም ደግሞ እዚህ ኮሎን ውስጥ absorb ይደረጋሉ mainly ግን water ነው absorb የሚደረገው ማለት ነው እሺ ከዛ በኋላ the large intestine ከዚህ በፊት ባክቴሪያዎች አሉ ብለናል አይደለ The large intestine houses bacteria such as E. coli, Escherichia coli ወይም ደግሞ E. coli የሚባለው ባክቴሪያ it's essential to life ባክቴሪያ ሆኖ ለኛ ግን ለህይወት በጣም የሚያስፈልገን ነው ለምንድነው እሱ and it also uses waste materials to synthesize vitamins B and K vitamin B vitamin K is your colon በባክቴሪያዎች እርዳታ synthesize ይደረጋል ማለት ነው ስለዚህ እነዚህ ጠቃሚ ናቸው ሌላው ሴሉሎዝ plant unit ላይ ስናወራ ስለ ሴሉሎዝ አውርተን ነበር አይደለ ሴሉሎዝ ምንድነው it's a long chain carbohydrate characteristic of plant cell walls cell wallቸው በምንድነው የተሰራው የፕላንቶች በሴሉሎዝ ነው የተሰራው አይደለ እና it reaches the large intestine undigested unit 4 ላይ ደግሞ ምን ብለን አውርተን ነበር እኛ humans ሴሉሎዝን ዳይጀስት ማድረግ አንችልም ከብቶች ግን ይችላሉ ለዛ ነው ሳር በልተው የሚያመነጅጉት ብለን ዲስከስ አድርገን ነበር እኛ ዳይጀስት አናደርገውም ግን ሴሉሎዝ ለዳይታችን ያስፈልጋል እሱንም ብሬክዳውን አድርገን ሳይሆን ሌላ ጥቅም አለው Although cellulose cannot be broken down by humans, it serves as an important function. ምናለው cellulose provides bulk ወይም ደግሞ volume እንዲኖር ያደርጋል ማለት ነው። ይሄ ለምንድነው እሱ የሚጠቅመው? bulk መኖሩ ስንመለከተው as waste build up in the large intestine ውስጥ waste product እየበዛ ሲመጣ receptors in the wall of the intestine wall ላይ receptors አሉ እነኚህ receptors ምን ያደርጋሉ they provide information to the central nervous system እነኚህ receptors ወደ central nervous system message ይልካሉ ምን ብለው which in turn prompts bowel movement ልክ እዚህ ጋር bulk ሲኖር ብዙ ሲሆን እሺ አሁን እነኚህ ይሄ waste remove መደረግ አለበት የሚል ሜሴጅ ይልካል ማለት ነው ከዛ ይሄ ምን initiate ያደርጋል bowel movement initiate ያደርጋል the bowel movement ensures the removal of potentially toxic wastes from the body ስለዚህ አሁን ሰውነታችን ውስጥ የምንመገበው እንዳለ አሁን ስንመገብ የተለያዩ processed foods ሊኖሩ ይችላሉ harmful የሆኑ ነገሮች ሊኖሩ ይችላሉ አይደለ ከዛ ውስጥ የሚያስፈልገው ኒውትሪየንት እንወስዳለን የማያስፈልገው ግን ሪሙቭ መደረግ አለበት ስለዚህ ያ የማያስፈልገው ቶሎ መውጣት አለበት ሰውነታችን ውስጥ ብዙ መቆየት የለበትም ስለዚህ ብዙ እንዳይቆይ ሴሉሎዝ እንዴት ነው እሱ የሚረዳን bulk ዳይጀስት አናደርገው ግን bulk ይሆናል ብዙ ቅጠል ያላቸው ምግቦች እንደ ቆሎ ፋይበር ያላቸው ነገሮች ስንመገብ ምን ያደርጋል ምግቡ bulk እንዲኖር ያደርጋል bulk ካለው ቶሎ ሲግናል ወደ central nervous systemችን ይላካል ምክንያቱም አሁን ብዙ waste product አለ ቶሎ መውጣት አለበት የሚለው ሲግናል ይልካል ማለት ነው ያ ሲግናል መላኩ ምን ያደርጋል waste ብዙ እስኪጠራቀም አይጠብቅም ቶሎ መውጣት ይጀምራል ማለት ነው እዚህ የማያስፈልገው ቶክሲን እኛ ኒውትሪየንቱን ወስደናል ግን ቶክሲኑ ቶሎ መውጣት ስላለበት እዛ ብዙ እንዳይቆይ እንደመርዳት ማለት ነው
cellulose ወይም የፋይበር ዳይት ጥቅሙ ማለት ነው ስለዚህ individuals who do not eat sufficient amount of cellulose ወይም ደግሞ ፋይበር ያለው ነገር ብዙ ካልተመገቡ ምን ያደርጋል they have fewer bowel movements ብዙ ፋይበር ነገር ስለሌለው bowel movementaቸው በጣም ትንሽ ነው የሚሆነው ልክ ሲሞላ ነው አሁን መሄድ አለብን ብለው የሚያስቡት ማለት ነው this means ይሄ ደግሞ ጉዳቱ ምንድነው እሱ this means that waste and toxins remain in their body for longer periods እነኚህ harmful የሆኑ wasteዎች ቶሎ እየወጡ አይደለም ማለት ነው ስለዚህ ይሄ ምን ያደርጋል scientists have determined that cancer of the colon የኮለን ወይም የአንጀት cancer can be related to diet ከአመጋገብ ጋር የተያያዘ ነው እንዴት individuals who eat mostly processed highly refined foods are more likely to develop cancer of the colon በጣም highly refined ሲሆን ይሄንን አስቡት ዶናቱ በቃ ፍርኖ ዱቄቱ ብን ያለ ነው ምንም ፋይበር የለውም ግን ያልተፈተገ እህል በቃ ያበሻ ዳቦ ምናምን ምንላቸው ነገሮች more fiber አላቸው እንደ ቆጮ ቆሎ እንደ ሳይን ነገሮች ስንመገብ more fiber ያለ ነው አይደለ ከዚህኛው አንፃር ስለዚህ ይሄ ደግሞ bulk form ያደርጋል bulk form ሲያደርግ ወደ CNSአችን ወደ central nervous systemአችን ኢምፐልስ ይላካል ምን አሁን ብዙ ባል ካለው ስለዚህ ሪሙቭ መደረግ አለበት ስለዚህ ቶክሲኑም አብሮ አይቆይም ቶሎ ይወጣል ማለት ነው እንደዚህ ካልሆነ ግን ቶክሲኑ ብዙ የሚቆይ ከሆነ እዛው አንጀት ውስጥ ሆኖ fewer bowel movement ነው የሚኖራቸው ስለዚህ ቶክሲኑ ምን ያደርጋል ሴሎቹን ወደ cancerous form ወደ harmful form እንዲለወጥ ያደርጋል ማለት ነው ለዛ ነው እሱ ብዙ ፕሮሰስ የሆነ ምግብ አትመገቡ more fiber ያላቸው ፍራፍሬዎች ጥራጥሬዎች ስንመገብ bowel movementaችንን ይጨምራል ቶክሲኖቹም አንጀታችን ውስጥ ብዙ አይቆዩ in the long run ትልቅ ስንሆን አንጀት ካንሰር የሚባለው ነገር የመያዝ ቻንሱን ይቀንሳል ማለት ነው ስለዚህ cellulose እና high fiber diet ለምንድነው የሚጠቅመን እንደዚህ አይነት ዲዚዞችን avoid ለማድረግ ማለት ነው ስለዚህ አሁን traditionally እኛ የምናውቃቸው ምግቦች ውስጥ high fiber ያላቸው ማንን ሊስት ማድረግ እንችላለን እነኚህ ጥራጥሬዎች ብዙዎቻችን ጋር የምናገኛቸው ማለት ነው ከምንመገባቸው ምግቦች እንዳለ እነኚህ ምንድነው high fiber ያላቸው ናቸው ስለዚህ እነኚህ ስንመገብ እነሱ bowel movementአችን ይጨምራል ስለዚህ ቶክሲን ከምግባችን የገባ any toxin food ቢኖር ቶክሲኖች ቢኖሩ አብረው ቶሎ ይወጣሉ ማለት ነው ለዛ ነው ምግባችን more fiber ያለው እና processed የሆኑ ምግቦችን ደግሞ መተው ያለብን ለዚህ ምክንያት ነው ማለት ነው እሺ ከዛ በኋላ the feces are propelled using peristaltic movements during elimination ማለት ማስወገድ ማለት ነው ስለዚህ feces እንዴት ነው propel የሚደረገው እንዲሄድ የሚያደርገው ከዚህ በፊትም esophagus ጋር peristalticን define አድርገናል አይደለ ስለዚህ እዚህም ጋር peristaltic movement አለ ይሄ ምን ያደርጋል feces propel አድርጎ eliminate እንዲደረግ ወይም እንዲወጣ ያደርጋል ማለት ነው ከዛ በኋላ the rectum ደግሞ መጨረሻ ያለችው እቺኛው part it stores feces until defecation ስለዚህ እስኪወጣ ድረስ ማጋ ይቀመጣል rectum ጋር ይቀመጣል ማለት ነው እሺ ከዛ መጨረሻ ላይ ምን ጋር ደረስን አንስ ጋር ደረስን እዚህ ጋር ይሄ ምንድነው it's an opening at the far end of the digestive tract ስለዚህ ማውስ ነበር ከላይ ያለው opening ከታች ያለው opening ደግሞ አንስ ይባላል ስለዚህ it's an opening at the far end of the digestive tract and is the exit point for waste material ስለዚህ waste material exit የሚያደርገው በአንስ በኩል ነው ከዛ ምን አለው sphincter ከዚህ በፊት describe አድርገን ነበር አይደል sphincter ማለት muscle ሆኖ የሚይዝና የሚዘጋ ማለት ነው ከዛ ምን አይነት sphincterዎች አሉ two types of sphincter አሉ አንደኛው voluntary እና involuntary ማለት በራሳችን የምንቆጣጠረው ማለት ነው involuntary ደግሞ ከራሳችን ቁጥጥር ውጪ የሆነ ስለዚህ anal sphincter ምንድነው እሱ inner sphincter involuntary ነው internal anal sphincter involuntary ነው በራሳችን conscious ቁጥጥር ውስጥ አይደለም external sphincter ግን ራሳችን አስበን የምንቆጣጠረው ማለት ነው ከዛ በኋላ ምን ያደርጋል is voluntary ስለዚህ internal sphincter relax ያደርጋል stool ሲመጣ ከዛ በኋላ external sphincter squeeze ካደረገ stool returns back to the rectum ማለት ነው ይሄ ምንድነው እሱ በቮለንተሪ ወይም ደግሞ አስበን የምንቆጣጠረው ማለት ነው ስለዚህ አሁን ምን አየን ማለት digestive system ከማውስ ጀምረን ከዛ እስከሚወጣ ድረስ ዌስቱ ምግቡ ዳይጀስት ተደርጎ ብሬክ ዳውን ተደርጎ ዌስቱ ሪሙቭ እንዴት እንደሚደረግ ድረስ በዚህኛው ቪዲዮ ከቨር አድርገናል የሚቀጥሉት ከዚህ በፊት የነበሩትን ቪዲዮዎች ካላያችሁ ከመጀመሪያው ጀምራችሁ ሙሉ ሲስተሙን ማየት ትችላላችሁ በኔክስት ቪዲዮ ደግሞ የተለያዩ ሲስተሞችን እንደዚህ ብሬክ ዳውን አድርገን እንመለከታለን አብረን እንማራለን